ሴት ፖለቲከኛን እንዴት ነው የሚመለከተው ማህበረሰባችን? ደፋር ነው እኔ ትምህርት ሚኒስቴር ሆኜ ማአት አይነት ስም ነው ይወጣልኝ። የውዲት ጉዲት እኔ አምግላድ እንደውም እንኳን የውዲት ጉዲት አሉኝ። አሁን የውዲት ጉዲትን ታሪክ show the very strong woman አለማወቃችን ጥሩ ነገር እዚህ ሀገር ምን እንደሆነ ታውቂያለሽ? we don't know ህጎቹንም አናውቅም። ምን ቤኔፊት ልናደርግ እንደምንችል ምን ሊጎዳን እንደሚችል አናውቅም። አሁን ለምሳሌ ሰራተኛ ሆነሽ የጡረታ መብት እንደሌለ ማን ያውቃል? ለሴት አልነበረም እና ሴቷ ብትሞት ባሏ ወይ ልጆቿ አያገኙ ጡረቷን አያገኙ። ዲጂታል ፕላትፎርሙ መጀመሪያ ኢትዮጵያ ውስጥ ሲመጣ ሶሻል ሚዲያ ላይ ፖለቲካ ማውራት፣ የፖለቲካ ኮንቨርሴሽን ማድረግ እንደዚህ ኤርሊየር ዴይስ ከጀመርን ልጆች መካከል አንዷ ነኝ። እሱ ሪዛልትድ የቴሮሪዝም ቻርጅስ እና ወዘተ። ከዛ ቀጥሎ ስለዚህ ፓርቲሲፔሽን ከዛ ይጀምራል። የሴቶች ጥያቄ እኮ የጥቅምና የጥቅም ጥያቄ ነው። የጥቅም ጥያቄ ነው እና who wants to give እኔም ወንድ በሆን ያንን ሪሶርስ ብቻ መያዝ ነው ፈልገው አንግራግራለሁ። ኢቭን በእስር ዘመን ላይክ ሴቷ ብትሆን የታሰረችው እና ወንዱ ጊናን መስሊ ነው መላችሁ ሲወጡ ተፋተዋል። ጤና ይስጥልን፣ እንደምን ከርማችኋል? ይሄ የአዲስ ፓወር ሃውስ የውይይት መድረክ ነው። በዛሬው የውይይት መድረካችን እንደተለመደው ሁሉ የሴቶችን የፖለቲካ ተሳትፎ በተመለከተ ቆየት ካሉት የፖለቲካ ሰዎቻችንና ከአዲሶቹ ጋር የምናደርገው ውይይት ነው የሚኖረው። በቆይታችን ደስተኞች እንደምትሆኑ በርካታ እውቀትንም እንደምትገበዩ ተስፋለን። አመሰግናለሁ። እኔ እንግዲህ በፖለቲካ ተሳትፎ ከተማሪዎች ንቅናቄ ጊዜ ጀምሮ ነው። ከአዲስ አበባ ዩኒቨርሲቲ ተማሪ ከነበርኩበት ጊዜ ጀምሮ፣ ከዛም በደርግም ጊዜ፣ ከዛ ደግሞ በኢህአዴግም የፖለቲካ ተሳትፎ ነበረኝ። የሰራሁባቸው ቦታዎች አዲስ አበባ ዩኒቨርሲቲ አስተምር ነበር። ከዛ ትምህርት ሚኒስቴርም ምክትል ሚኒስቴርም እንደገና ደግሞ ሚኒስትርም ነበርኩ። መጨረሻ ላይ አምባሳደር ነበርኩ። አሁን ጥሩ እየተኛሁ ነው። እኔ ታድልሽ ኃይለሚካኤል እባላለሁ። የፖለቲካ ህይወቴ አሁን አምባሳደር ገነት እንዳለችው በተማሪነት ነው። ተማሪ ግን እዚህ አዲስ አበባ ወይም ዩኒቨርሲቲ ሳይሆን ውጭ ሆኜ ነው በተማሪ በአውሮፓ በነበረው የተማሪዎች እንትን ውስጥ እሳተፍ ነበረ። ከዛም የፓርቲ ፖለቲካ ሲጀመር የኢሃፓ አባል በመሆን እንግዲህ እንትን ብያለሁ። ከዛ ግን ከውጭ እንደመጣው ብዙ ሳልቆይ ወደ እስር ቤት ነው የገባው። ከእስር ቤት ስወጣ ግን ፖለቲካ እርም ነው ያልኩት። ፖለቲካ እርም በሚል ፖለቲካ ሁልጊዜም ፖለቲካ አለ። ምንም ስለምንም ስትይ ግን የፓርቲ ፖለቲካን አልፈልግም ነው ያልኩት። ለዛ ደግሞ ምክንያቶች አሉ። ግን ከዛ በኋላ ከእስር ቤት ስወጣ አዲሱ መንግስት የኢህአዴግ መንግስት ሲመጣ የሴቶች ጉዳይ በተመለከተ እንደ አጀንዳ የታየ ነገር ስለነበረ እሱን በተመለከተ እንደ ልጅሽ ማለት እንደ ብሬን ቻይልድሽ የምታረጊውን ፕሮፖዛል ጻፊ ነው የተባልኩትና በዛ መሰረት ነው ስራ የጀመርኩት እስከ 2002 በፈረንጆች ማለት እስከ 96 እንትን በሚኒስትርነት የሴቶች ጉዳይን ስከታተል ቆየሁ። ከዛ በኋላ ወደ ውጭ ጉዳይ ሚኒስቴር
ተዘዋውሬ ውጭ ጉዳይ ሚኒስቴር ወደ አፍሪካ ወደ ምዕራብ አፍሪካ ፈረንሳይኛ ተናጋሪዎች የሆኑ ሀገሮች በዛም ወደ ፓሪስ ተልኬ የዲፕሎማሲ ስራ ነው የሰራው። አሁን ከጡረታ እንደ አምባሳደር ገነት አልተኛው በመተኛት በመተኛት ከዛም ከወጣሁ ወዲያ ከኤዩ ጋር በኮንሰልተንሲ ሰርቻለሁ። ኤሌክሽን ኦብዘርቬሽን ሚሽን ሰርቻለሁ። በኋላም አሁን የአፍሪካ ሴቶች የሰላምና የደህንነት ኢንስቲትዩት የሚባል እዛ ላይ ይሰራል። አመሰግናለሁ። በንጽጽር በጣም አጠር ያለ ሶሊያና ሽመልስ እባላለሁ። በሙያዬ እንኳን ኢትስ ኢንትረስቲንግ ቢኮዝ ላይክ ኖርማሊ ትሬንድ የሆንኩት አዘ ሎየር ነው። ከህግ ወደ ፖሊሲ፣ ከፖሊሲ ወደ ኮሚኒኬሽን ፖሊሲ እየጠበበ መጥቶ ወደ መጨረሻ ላይ ኦልሞስት ወደ ፐብሊክ እና ኮሚኒኬሽን እና ፖሊሲ ኮሚኒኬሽን ላይ ነው ኤክስፐርቲዜ። ፖለቲካ የዛሬ 10 ዓመት አክቲቪስት ነበርኩ። 10 ዓመት ልበል እንጂ ኤኒዌይስ ዋይል አጎ አክቲቪዝም በጣም አክቲቭሊ ዲጂታል ፕላትፎርሙ መጀመሪያ ኢትዮጵያ ውስጥ ሲመጣ ሶሻል ሚዲያ ላይ ፖለቲካ ማውራት፣ የፖለቲካ ኮንቨርሴሽን ማድረግ እንደዚህ እንደ ኤርሊየር ዴይስ ከጀመርን ልጆች መካከል አንዷ ነኝ። እሱ ሪዛልትድ የቴሮሪዝም ቻርጅስ እና ወዘተ ከዛ ቀጥሎ ስለዚህ ፓርቲሲፔሽን ከዛ ይጀምራል። በፐብሊክ ኦፊስ ግን በመንግስት መስሪያ ቤት የ6ኛው ሀገር አቀፍ ምርጫ በሚካሄድበት ወቅት የመጀመሪያ ኢንስቲትዩሽናል ሪፎርም ላይ ከዛ ቀጥሎ ደግሞ የኤሌክሽን ምርጫውን ኮሚኒኬት ማድረግ ላይ ሰርቻለሁ። እሺ፣ በጣም ነው የማመሰግነው። ልምዶቻችሁ፣ የህይወት ያለፋችሁባቸው መንገዶች ዛሬ ከምንነጋገረው ርዕሰ ጉዳይ ጋር በጣም የቀረቡ ናቸው እና ጥሩ ቆይታ ይኖረናል ብዬ አስባለሁ። የመጀመሪያው ጥያቄ የሚሆነው እንግዲህ በነበረባቸው የፖለቲካ እንቅስቃሴዎች ውስጥ እና የአሁኑን ደግሞ እንቅስቃሴ ስታዩት የሴቶች የፖለቲካ እንቅስቃሴ በአጠቃላይ ኢትዮጵያ ውስጥ ያለውን እንዴት ነው የምትመለከቱት? በነበራችሁ ጊዜና በነበራችሁበት የስራ ኃላፊነት ወይም የፖለቲካ ኃላፊነት ሊሆን ይችላል። በዛ ጊዜ የነበሩት የሴቶች የፖለቲካ ተሳትፎች እንዴት ነው የምታዩት? የኢትዮጵያን በአጠቃላይ የሴቶች ሚኒስትር ስለነበሩ እሳቸው ይጀምሩ። አዎ፣ ስለ ሴቶች በምናወራበት ጊዜ አሁን እንደምናስበው አይነት የጀንደር ፐርስፔክቲቭ ይዞ ፖለቲካ ውስጥ ኢቨን በተማሪ ሙቭመንት ውስጥ ወይም በኢሃፓ ውስጥ እንደዛ አይነት ሴት ምናምን የሚል አልነበረው እኔ እስከማውቀው ድረስ። ነገር ግን በተማሪዎች እንቅስቃሴ ውስጥ ለምሳሌ አውሮፓ በጣም ትልልቅ የሴቶች ማህበራት፣ የሴቶች ተማሪዎች ማህበራት ነበረ። እነኛ ማህበራት እንደ ተማሪዎች ንቅናቄ አካል ሆኖ ግን ስፔሲፊክ የሴቶችን ጥያቄ የሚያነሳ ነበር፣ ለተሳትፎ አይደለም። የዛን ጊዜ አውሮፓ በጣም ብዙ ሰራተኞች፣ የቤት ሰራተኞች ይመጡ ነበር። ሁለተኛ ተማሪዎችም ሆነው አንዳንድ ጥቃት ይሰማ ነበረ። በእምነት ሄደው እንደዚህ ተደረጉ ምናምን እና ስፔሲፊክ የሆኑ በተለይ ከሌበር ጋር በተያያዘ ብዙ ይሰራ ነበረ። ያኔ አረብ ሀገር አልነበረም፣ ግን በአውሮፓ ጣሊያን፣ እንደዚህ ግሪክ ብዙ ሰራተኞች ይሄዱ ስለነበረ ከኢትዮጵያ ያልሆነ ትሪትመንት ሲደርስባቸው የተማሪዎች ማህበር በጣም አክቲቭሊ ይጮሃል እና የኛ ኦብጀክቲቭ ያኔ ሌበር ዩኒየን በየሀገሩ አለ እና ሌበር ዩኒየን አባል ሁኑ፣ መብታችሁ ይከበራል፣ አሰሪዎች ዝም ብለው እንትን ሊሏችሁ አይችሉም የሚባል አይነት አፕሮች ነበረ እና ስራችን ለምሳሌ እዚህ ኢትዮጵያ ውስጥ ረሃብ ሲመጣ ረሃብን በተመለከተ ሴቶች እንዴት እንደተጎዱ
ወይም እንዲህ ፕላስ እዚህ ካሉት የሴቶች ማህበራት ነበሩ የተለያዩ የማህበራዊ ጉዳይ የሚከታተሉ ወጣቶች ሴቶች ክርስቲያናዊ ማህበር፣ የበጎ አድራጎት ማህበር፣ የወታደሮች ሚስቶች ማህበር እና የእነሱን ኢንፎርሜሽን ቮይስ ማድረግ አንዱ የመጽሔታችንም ዓላማ የምናወራው ነገር መኖር ነበረበት። ብቻ ዋናው ነገር አታችድ የሆነ ከሀገር ቤት ሁኔታ ጋር እንዲሆን የተለያዩ አክቲቪቲስ እንላለን። በኋላ ደግሞ ነገሩ እየጠና ሲመጣ ፖለቲካልም እየሆነ መጣ። አሁን የነ ማርታ ሞቱ ሲባል በቃ በጣም ይመጣል። እስር ቤት ለነበሩትም ድምፅ እንሆናለን። እንዲህ አይነት ነገር ነው እንጂ ሴቶች እኔ ስፔሲፊክ የሆነ የሴቶች ጭቆና ደርሶብኛል እና ይህንን ለማለት አይደለም፣ ግን በሚያጋጥሙ ኢንሲደንት ብዙ ተሳትፎ እንዲኖረን ወይም ግንኙነት እንዲኖረን ኔትወርክ ለማድረግ የሚረዳበት በአውሮፓም በኮንቲነንት ደረጃ በዓለም አቀፍም የነበረ ማህበር። ታዲ እንዳለችው እሷ በኢሮፕ ነው፣ እኔ ደግሞ ኢትዮጵያ ውስጥ ነበርኩ እና እርግጥ የተማሪዎች ንቅናቄ ሲጀመር መጀመሪያ መሬት ላራሹ በኋላ የብሔር ጥያቄ ምናምን የሴቶች ነገር የተነሳው ወደኋላ ላይ ነው። እሷ እንዳለችው ዩኒቨርሲቲ ውስጥ ሆነን ስትራግል የሚል መጽሔት ነበር፣ ቪውስ ኤንድ ቪውስ የሚባል እንትን ነበር። እዛ ላይ እንደውም ሴቶችን ክሪቲክ አይነት ነገር ነበር የሚደረገው እንጂ ሴቶች በኋላ ሌተሮን የሴቶች ጥያቄ ፕሮሚነንት ሆኖ ወጣ ኢትዮጵያ ውስጥ። ኢህአፓም ከዩሮፕ መጥቶ ኢትዮጵያ ራሱን አናውንስ ካደረገ በኋላ የሴቶች ኢሴትድ የሚል የኢትዮጵያ ሴቶች የትግል ድርጅት የሚል በኢህአፓ ስር ነበር እና እዛም ነበር። ከዛ በፊት ደርግም ያው ሶሻሊስት ነኝ ስለሚል የሴቶች አስተባባሪ ኮሚቴ የሚል አቋቁሞ ነበር። እዛ የሴቶች አስተባባሪ ኮሚቴ ውስጥ ከሜሶንም እኛ ከኢህአፓም እኔ ኢህአፓ ውስጥ ነበርን እዛ ውስጥ እና እንደውም የሴቶች ጥያቄ በጣም ጎልቶ የመጣው ኢትዮጵያ ውስጥ ማርቼትን ለመጀመሪያ ጊዜ ስናከብር ማርቼት በሚከበርበት ጊዜ የሴቶች ጥያቄዎች በሚዲያ ለ3 ቀን ነበር የተከበረው። መቼ ነበር? በ67 ይመስለኛል 1968 ኦልሞስት 50 years መሆኑ ነው አይደለም? እና ለ3 ቀን ነበር የተከበረው በደርግ ጊዜ ነው እና እዛ ላይ ብዙ የሴቶች ጥያቄዎች ይዘን ወጣን። ከነዚህ ጥያቄዎች ውስጥ ለእኩል ስራ እኩል ቅድም የሌበር ዩኒየን ያለችው ታዲ እንዳለችው ለእኩል ስራ እኩል ክፍያ ቢኮዝ ጥቂት ሴቶች ስራ ላይ ቢውሉ ግን ደሞዛቸው እኩል አልነበረም። ለእኩል ስራ እኩል ክፍያ፣ የወሊድ ፈቃድ ይፈቀድ፣ የወሊድ ፈቃድ ይኑር። የወሊድ ፈቃድ አልነበረም። ወልደሽ ተመልሰሽ ትገቢያለሽ። እኔ እንደውም ማስታውሳለሁ የብርሃንና ሰላም ሰራተኛ ሴቶች እዛ ማርቼት የምናከብረው ላይ አብዮት አደባባይ ያኔ መስቀል አደባባይ ነበር ያኔ ነው አብዮት አደባባይ ነበር ኮንፊውዝ ያደርገኛል። እና እዛ ላይ ቲያትር ያሳዩ ነበረ። አንዲት እርጉዝ ላባደር ሰራተኛ እንትን የምትሰራ በቃ ምጧ መጥቶ ፍቃድ ስትጠይቅ እናንተ ሴቶች ምን እንደ ጥንቸል ትፈለፍላላችሁ? በቃ ምንም ጭንቅላቴ ውስጥ የማይረሳ ነገር እሱን እናደርግ። መዝሙሮች ነበሩ፣ ምኖች ነበሩ። ይቺ ሴት ምን ታየባት፣ ሴትነቷ እንደ ዕቃ ያስቆጠራት የሚል ትልቅ መዝሙር በዛን ጊዜ መዝገብነሽ አባይ የምትባል ታጋይ ሴት ነበረች ኢህአፓ። እሷ የጻፈችው መዝሙር ነበር። እሱን እየዘመርን ለ3 ቀን ስናከብር ትዝ ይለኛል። ከዛ በኋላ ፕሮሚነንት ሆነ የሴቶች ጥያቄ። ሰላማዊ ሰልፍ እናደርጋለን። እንደውም በኢህአፓ ስር ይሄ ሴትድ የአንድ እንትን ነበረን ድርብ ታጋይዋ የሚል ጽሁፍ ነበረን የምናወጣው ጋዜጣ እና በጣም በቃ የሴቶችን ጭቆና የሴቶችን ችግር የሚያወጣ
መጽሔት ነበር። እርግጥ ደርግም የራሱ ድርጅት ነበረው የሴቶች ድርጅት እና ከዛን ጊዜ ጀምሮ ነው የተፋፋመ የሴቶች ጥያቄ ፕሮሚነንት እንደ ጥያቄ ፕሮሚነንት እየሆነ የሄደው ኢትዮጵያ ውስጥ እና ትዝ ይለኛል የሴቶች ጥያቄ ትግል እንደሚያስፈልገው ለማሳየት አስታውሳለሁ። ቻይና ኤምባሲ ሄደን ሬድ ሬጀንት አርሚ የሚል የሴቶች በአርሙድ ትግል ውስጥ በቻይና ትግል ውስጥ የሚያደርጉትን እንትን የሚያሳይ ፊልም ሁሉ እናሳይ ነበር። ቱ ኢንከሬጅ ውመን ዳት የሴቶች ጥያቄ ዝም ብሎ በለሆሳስ እንደማይመለስ ትግል እንደሚያስፈልግ ለማሳየት ይሄን ሁሉ እናደርግ ነበር። አይ ሪሜምበር ኦል ዲስ። በጣም ደስ የሚል ጥያቄ ነው። እሷማ አልነበረችም። ኤግዛክትሊ እሱን ልጠይቅ ነበር። አጠቃላይ ኢትዮጵያ ሴቶችን የፖለቲካ ተሳትፎ ስንመለከት አሁን እነሱ ታሪካዊ ዳራውን ነግረውናል። ግን ቮይስ ማድረግ ይቻላል ወይ? ቀላል ነው ወይ? የሴቶችን ጥያቄ ለማንሳት ለሴቶቹ ቀላል ነው ወይ? አሚን ኦብቪየስ መልሱ ቀላል አይደለም ነው። ግን አሁን ስሰማ እኔ ለምሳሌ ስለ ሴቶች ማሰብ በጀመርኩበት ዘመን የወሊድ ፍቃድ ጉዳይ በቃ ያለቀለት ሁሌ የነበረ የሚመስል አይደል? ሁሉ ጊዜ የምናገኘው የነበረ ነገር የሚመስል ነገር ነበር የነበረው። ለምሳሌ ትምህርት ቤት መሄድ፣ ደሞዝ፣ እንደዚህ አሁን ትምህርት ቤት ራሱ ትምህርት ቤት ሴቶች ላይ የተለየ ጫና አለው እና የሚለውን ነገር አትሊስት በሀሳብ ደረጃ ሁላችንም የምናየው እኔም ትምህርት ቤት ሄዳለሁ ወይም ትምህርት ቤት ይሄዳል ነው በሀሳብ ኦፍኮርስ ተግባራዊ የሆኑ ችግሮቹ እንደምናየው እንደመጡ ነው ማለት ነው። እና ምልሽ ፈልጌ ነው ፎር ግራንትድ የወሰድናቸው በቃ አሁን እኮ አሉ ሁሉ ጊዜ ብለን የምናስባቸው አሁን ጊዜ ይጨምር አይጨምር ወሩ አነሰ አላነሰ የሚለው ዲቤት ላይ ደርሰን ማለት ነው። አሁን ያው ማርቼት ሁሌ የሚከበር ነበር የሚመስለኝ። ለምሳሌ ሁሉ ጊዜ በቃ ማርቼት ሁሌ ያለ እና የመጀመሪያው ቀን ለካ አለው የሆነ የተጀመረበት ጊዜ አለ የሚባልበት ዘመን አለ ማለት ነው። ቀርብ ለዛው የምናውቀው የምንሰማው ወዘተ ወዘተ እና እሱን ስታይ በአንድ በኩል ብዙ ፕሮግረስ አለ፣ ብዙ የተቀየረ ነገር አለ ብለሽ ትያለሽ። ግን አት ሴም ታይም ደግሞ እንደገና ተመልሰሽ ደግሞ በሌላኛው ሳይድ ደግሞ ስታዩ እንደገና እዛው ነው እያለ ነው ወይስ የሆነ ሪቨርሳል ደግሞ አለ ወይ? እንደ ኮንቨርሴሽን በንግግራችን ውስጥ ወደኋላ እየተመለስን ያለነው ነገር አለ ወይ? አሁን በተለይ በፖለቲካ እንቅስቃሴ በፖለቲካ ፓርቲ በአክቲቪዝም በአራማጅነት መካከል እኔን ብትጠይቂኝ ጀንደር ስርዓተ ጾታ የሴቶች ጥያቄ ቶፒክ እንደ ርዕስ ሆኖ መጥቶ አላውቅም። እኔ በደንብ ፖለቲካሊ አክቲቪዝም ምናምን እያለን በምናወራበት ዘመን የሴቶች ጥያቄ የሚባለው ጥያቄ አንዱ አልነበረም። እንደ ማህበረሰቡ ጋር እንደ ማንኛውም የማህበረሰብ ጥያቄ አንድ ላይ ተጠቅልሎ የሚወራ ነገር ነው እንጂ በልዩ ሁኔታ ይህን ጉዳይ አንስቶ መነጋገር መወያየት አትሊስት እኔ አክቲቭ በነበርኩባቸው ዘመናት በደንብ ፖለቲካ ውይይት በምናደርግበት ነፃነት፣ ሀሳብ በነፃነት የመግለጽ መብት እንደዚህ ስንል ብዙ ሌሎች የምናነሳቸው መብቶች ነበሩ። ግን ተተኳሪ አይደለም። በጭራሽ በፍጹም እንደዛ የነበረበት መሀል ላይ አይ ቲንክ እንደዛ አይነት ነገር ነበረ። ኦልሞስትም ደግሞ በሌላ መልኩ ደግሞ እናገኘዋለን። ፖለቲካል ባልሆነ መልኩ ዲፖለቲሳይዝድ ሆኖ በእርግጥ በሌላ መልኩ አለ አይደለ? ኤኒዌይ ፖለቲካል ነው ትችያለሽ። ግን ኮንቨርሴሽኑ ንግግሩ ምናምንም የኢኮኖሚ ራስን መቻል ሌላ ንግግር ነው አለ። እሱ ንግግር አለ። እሱ ማውራት ትችያለሽ። እሱ ላይ ትነጋገሪያለሽ። የጤና አክሰስ እንደዚህ ያልሽ የምታወሪያቸው ሌሎች ነገሮች አሉ። ግን አትሊስት እኔና የኔ ጓደኞች የምናወራበት አክቲቭሊ ፖለቲካ በምንሳተፍበት ዘመን የሴቶች ጥያቄን እንደዚህ ነጥለን ከፖለቲካው በጣም ተነጥሎ የፖለቲካ ተሳትፎና ምናምን ጋር የተገናኘ ሳይሆን እዚህ ጋር ሌላ ነው። እንደ ማንኛውም ፎር ግራንትድ የተወሰዱ ነገሮች አሉ። ከዛ እነሱ የሚሻሻሉት ደግሞ በዚህ በኩል ይሰራሉ። ከዛ በዚህ በኩል ደግሞ የፖለቲካ ጥያቄ ብለን ስንል ሌላ ፖለቲካ ነው የምናወራው። እንደዛ አይነት ትንሽ ልዩነት የነበረበት ጊዜ ነበራል። ከእሱ ንጽጽር ስታዩ ፖለቲካ ሙቭመንት፣ ፖለቲካ እንቅስቃሴ በጣም የሴቶችን ጥያቄ መሀል ላይ አድርጎ እንደ አንድ አካል አድርጎ ከተነሳበት ጊዜ አንጻር ይሄኛው በጣም የተለየ ነው ብዬ ነው የማስበው። ኦፍኮርስ ተሳትፎ ምንም ጥያቄ የለውም። ምን ታደርጊያለሽ እዛም የሚያስብልም ደግሞ አለ። አምሾድሮም ነበረ። ግን እሱ ላይ አሁን እኔ ትንሽ ወደኋላ እንዲያውም ሪቨርስ አናደርግ አንቀርም ባይ ነኝ። ምክንያቱም እነሱ ኦልሬዲ እነዛን ጥያቄዎች ቀድመው አንስተዋቸው ምላሽ አግኝተንባቸው
እያሳካ ነው የምንለው የለንም እኛ ቤት። አይ ታሳካላችሁ። ስሎወር ትንሽ ሆኗል ብዬ ነው ትንሽ የማስበው። slower። ግን ስሎወር ለማለትም ደግሞ የሚከብድ ነገር አለ። ለምን አሁን ሊናገኝ የተነሳንበት ዘመን ነው። አለማወቃችን ጥሩ ነገር እዚህ ሀገር ምን እንደሆነ ታውቂያለሽ? ዊዶን ነው ህጎቹንም አናውቅም። ምን በነፊት ልናደርግ እንደምንችል ምን ሊጎዳን እንደሚችል አናውቅም። ነገር ግን አሁን የሴቶች ጉዳይ እንትን ፖሊሲ ምናምን ሲወጣ ኢን ብላክ አንድ ዋይት በህጎቻችን ላይ 27 ዲስክሪሚናተሪ የምትያቸው እንደው በምንም ከምንም የማይገጥሙ ዓለም አቀፍ እንትን ሊያስነሳ የሚችል 27 አርቲክልስ ነበሩ፣ ፕሮቪዥንስ ህጉ ላይ የኢትዮጵያ ህግ ላይ እና አናቃቸው። አሁን ለምሳሌ ሰራተኛ ሆነሽ የጡረታ መብት እንደሌለ ማን ያውቃል? ለሴት አልነበር እና ሴቷ እሷን ብትሞት ባሏ ወይ ልጆቿ አያገኙም፣ ጡረቷን አያገኙም። እና ግን ሁሉ ሰው ጡረታ ኮንትሪቢዩት ስለሚያደርግ የሚከፈለው ይመስላል ለሰው ሁሉ። የኢንተርናሽናል ነገሮች አሉ፣ ፕሮቪዥንስ ይኖራሉ፣ ፕሮቪደንስ ፈንድ ተብሎ መጨረሻ ላይ ልታገኝ። ግን የፓብሊክ ኦፊስ ውስጥ ያለች ሴት ለምን ዲሬክተር አትሆንም? የፈለገችው ሰማይ ብትወጣ ስትሞት አይቻልም። እና ለምንድን ነው ብለን ጠይቀን፣ ታዲያ ለምንድን ነው ከደሞዛችን የሚቆረጠው ለኮንትሪቢሽን ተብሎ እና የማናገኘው ከሆነ እና የራሱ ቲዮሪ ደግሞ አለው እሱ ላይ ጡረታ ለቤተሰብ ኮንቲኒቲ የሚያገለግል ነገር ነው። ስለዚህ ቤተሰቡ መምረጥ ይችላል። ለምሳሌ የእሷ ደሞዝ ከሆነ ትልቁ የእናታቸው ደሞዝ ከሆነ ጡረታም የሚመጣው ትልቅ ከሆነ መምረጥ ይችላል። ወንዱ መተው አለበት ማለት ነው። የራሱን አንዱ መተው አለበት። ስለዚህ ወንዱ የሚተው ነገር ስለማይሆን ብሬድ ዊነር ተብሎ ስለሚታሰብ የእሱ ነው የሚሆነው። እና እንዲህ አይነት በጣም ብዙ አሁን ምልሽ ታሪክ የሆኑ ነገሮች ብዙ የተሻሻሉ ነገሮች አሉ። ከየት ወዴት የሚለውን ስታይ ሜዥሪንግ የሆኑ ቱልስ አሉ። በዛ መሰረት በጣም ብዙ ፕሮግረስ ተደርጓል። ኢንዲቪጁዋሊ መብትን ለመጠቀም የሚፈልገው ግን ትንሽ ሪግሬስ እንዳደረገ ይሰማኛል እኔም ራሴ። ነገር ግን በአጠቃላይ በሂደቱ በጣም ብዙ ፎርወርድ ተኪዷል። በጣም እውነት ነው። በጣም ትልልቅ ለውጦች ናቸው እና አንዳንዴ ትግል ብቻ ሳይሆን ሁኔታዎች የለወጡት ነገር አለ። ሁኔታዎች ያስነሱት ነገር አለ። ራሱ የሴቶች ጥያቄ ኢትዮጵያ ውስጥ አሁን አንዳንድ ጊዜ ምልሽ ሂስትሪውንም ካለማወቅ የሚናገሩ ሰዎች አሉ። የሴቶች ጥያቄ ብሎ ከምዕራብ ሀገር አምጥተው አይደለም በጣም ያሳዝነኝ ነገር ከራሱ ከሀገሪቱ ታሪክ ነው የተነሳው። ይሄ ደግሞ የጦርነቱ የጣሊያን ወረራ ጊዜ የነበሩት የተማሩ ሴቶች እንዴት አድርገው ጦርነቱን ለመቋቋም ቁስለኛ እንዴት ተደርጎ ማስታመም ይቻላል ወይም ማገዝ ይቻላል፣ እንዴት ነው ሴቶችስ ጦርነት ላይ ሊሳተፉ የሚችሉት? በአርበኝነትም ተሳትፏል። ፕላስ ቁስለኛን በማከም ነርስ አልነበረም። የነርሲንግ እንትን የፈርስት ኤድ እያስተማሩ ይሄ አሁን ደጃች ቤት ሰፈር አዲስ አበባ ሬስቶራንት ይሆን እዛ ቤት ውስጥ ቮለንቲር ሰጥተዋቸው ራሱ ደጃቸው ቤት ሰጥተዋቸው እያስተማሩ እነኛ ሴቶች ናቸው እንትን ያሉት። ከዛ ከጦርነቱ ሲመለሱ የሶሻል ፕሮብሌሙ ሰማይ የተፈናቀለው በታሪክ አይተው የማያውቁት የሴተኛ አዳሪነት ስራ፣ ዊዶይዝም፣
ኦርፈን ማአት አይነት ችግር ነው የመጣው። ያንን ደግሞ ለመቋቋም እንደገና የጎልማሳ ሴቶች ማህበር ብለው አቋቋሙ እና ያረፉበት ጊዜ የለም። ግን ሁሌ ወደፊት ወደኋላ ወደፊት ወደኋላ የሚወስደው ነገር አለ። ነገር ግን እነሱ በዛን ጊዜም የጀመሩት ምዕራብ ሀገሮች ስላነሱት አልነበረም። በኢትዮጵያ ጭብጥ ሁኔታ ላይ የተመሰረተ ነው እና ካለማወቅ ብዙ እንዘላብዳለን ያልኩት ያንን ነው። ግን እሱማ ኤኒ ሌፍት ሙቭመንት ስለሚቃወሙ እኮ ነው። ከኢትዮጵያ አሁን አንዳንድ ጽሁፍ ሳነብ ምን ይላሉ መሰለሽ፣ ከውጭ ምንድን ነው ኢትዮጵያዊ ያልሆነ ከውጭ የመጣ ሀሳብ አምጥተው አሁን ለምሳሌ መሬት ላራሹ፣ የዲሞክራሲ ጥያቄ፣ የምናምን የኮሚኒስቶችን እንትን አምጥተው ይላሉ። ግን ኢትዮጵያ ውስጥ እስቲ ከውጭ መጥቶ የኢትዮጵያ ባህል ያልሆነ ራሱ ክርስቲያኒቲ፣ ሙስሊም ምናምን እነሱ ናቸው አይደል? እና ይሄኛውን ግን ሌፍቱን ለመቃወም ሲፈልጉ ከውጭ አምጥተው ከምናምን ይላሉ። እና ምክንያቱም ሌፍቱ ቶሰርተን ኤክስቴንት በሙሉ ማለት አይደለም፣ ቶሰርተን ኤክስቴንት ሪቮሉሽናይዝ ያደርገዋል ሶሳይቲውን። ያንን አይፈልጉም። ሪሊጅን ሪቮሉሽናይዝ አያደርጉሽም፣ እንደውም እዛው እንድትሆኚ ነው የሚያደርጉሽ። እና በዛ ምክንያት መጤ እንትን አምጥተው መጤ ሀሳብ አምጥተው ምናምን ይሻሉ ይቀጠቅጡናል እንጂ ታዲ እንዳለችው ሌላ ቀርቶ ታዲ I found a document እቴጌ መነን የጃንሆይ ባለቤት ለኢሮፒያን የውመንስ አሶሲዬሽን የጻፉት ደብዳቤ ስንወረርበት she even wrote a letter to ሴቶቹ ይሄ ከዛ በኋላ የሴቶች በጎ አድራጎት ድርጅት፣ የሴቶች ወታደሮች ልጆች ማህበር ምናምን የሚባለው ሁሉ መጣው ከኛ በፊት የነበሩ ሌላ ቀርቶ ማማ ስንዱ ወይዘሮ ስንዱ ገብሩ ወይዘሮ ስንዱ the first parliamentarian she challenged the parliament እና ሴቶች ለምንድን ነው ባንክ አካውንት ከባሎቻቸው ጋር የሚከፍቱት? ሴቶች ለምንድን ነው እንዲህ የማይሆኑት አሉ። እና አፋፋቸውን ሲሏቸው ምን አሉ መሰለሽ ማማ ስንዱ፣ አንድ ቀን እዚህ ፓርላማ ውስጥ ብዙ ሴቶች ይገቡና እኔ ያነሳሁትን ጥያቄ ህጋዊ ሆኖ ይወጣል። and that's what happened። ያችን ፒስ ሰምቻታለሁ። that's what happens። እና ዝም ብለው ከኢትዮጵያ ሪያሊቲ የራቅ አስመስለው ያነሱታል። ምክንያቱም መቃወሚያ ዘዴያቸው እሱ ነው። እና ደግሞ ሴቶች ሪቮሉሽን የሴቶች ጥያቄ እኮ የጥቅምና የጥቅም ጥያቄ ነው እኮ የጥቅም ጥያቄ ነው። እና who wants to give እኔም ወንድ በሆን ያንን ሪሶርስ ብቻ መያዝ ነው ፈልገው አንገራግራለሁ። እና that is why ብዙ ቻሌንጅ ያለው ሶሪ አሁን እነሱ እንግዲህ ሁለቱ በእነሱ ዘመን የነበሩ የፖለቲካ ጥያቄዎች መሬት ላራሹን የመሳሰሉ ጉዳዮች እንደነበሩ ነው በዋነኝነት። በአሁኑ ዘመን ደግሞ ያለን የፖለቲካ ጥያቄዎች አሉ። እነዛ ነገሮች ይወራሉ በጣም፣ ግን ውስጣቸው የስርዓተ ጾታን ነገር አለ። ምን አይነት ነው አሁን ኢትዮጵያ ውስጥ ያሉት የፖለቲካ ጥያቄዎች በአሁኑ ጊዜ ምንድን ናቸው እንደ ዋና የሚታዩት? ወይ ብዙ ናቸው። ከጊዜ ጊዜም ይለያያል አይደል? ለምሳሌ የዛሬ 10 ዓመት አካባቢ የሚነሳ የፖለቲካ ውይይትና አሁን የሚደረግ የፖለቲካ ውይይት በጣም መልኩም ይቀየራል፣ አይነቱም ይቀየራል። ካለው አገሪቱ ውስጥ ካለው ሪያሊቲ ጋር አብሮ እየተቀያየረ ይመጣል። እኔ ፋንዳሜንታሊ የሚከራከረው ላለፉት 50 ዓመታት ዲፋይን ተደርጎ ኦልሬዲ የተቀመጡ የፖለቲካ ጥያቄዎች መልካቸውን እየቀየሩ የሚናገራቸው ሰው እየተቀየረ ከዛ ከነባራዊ ሁኔታ ጋር ትንሽ ቀልቀል እያሉ ነው እንጂ ኦልሞስት የተማሪዎች እንቅስቃሴ ከመጀመሪያ ዲፋይን ካደረገው ከበየነው የፖለቲካ ጥያቄዎች ብዙ ርቀን ሄድን አይመስለኝም። የተወሰኑ ይቀላቀለው ግን አለ ሲል እሱ ነው አይነቱ እየተቀየረ ከረንት የሆኑ በእጃችን ላይ ያሉ ጉዳዮች የተቀላቀሉበት የሚመጣው። ልዩነቱ ግን አሁን ብትጠይቂኝ ወደ ሴቶች ጋር ስናመጣው ለምሳሌ የሴቶች ጥያቄ ሴንተር የነበረበት ዘመን አለ። የስርዓተ ጾታ
የሴቶች እኩል የሴቶች መብት የሚባለው አሁን ደግሞ ስታይ መሰረታዊ ነገር ቅድም እንዳልኩ ሁሉ ነገር ተሟልቷል እንደ ይሄ አለ እና ያን ያህል መሰረታዊ የሚባል በሴቶች በኩል የሚነሳ ጥያቄ ያን ያህል አይደለም ይሉሻል። ከዛ ምናልባት ከባሰ አሁን የምናነሳበት የሴቶች ጥያቄ ሲባል በጦርነት ላይ ሴቶች ተጎጂ ይሆናሉ ይባላል። የጾታዊ ጥቃት በኮንፍሊክት ሁኔታዎች ውስጥ በተለያዩ የፖለቲካ እንቅስቃሴዎች ውስጥ ሴቶች የሚጎዱት ተሳትፏቸው ሳይሆን የሚጎዱት ጉዳት ተጋላጭነታቸው እንደዛ ነው። አብዛኛው ኮንቨርሴሽን ሴቶች ሲባል ወደዛ ነው የሚሄደው አይደል? አብዛኛውን ጊዜ እናት ናቸው ይጎዳሉ። በኮንፍሊክት ኤሪያ ውስጥ በግጭት ጊዜ ውስጥ ጉዳት ከፍተኛ የሚደርሰው ሴቶች ላይ ነው። ከዛ በኋላ ደግሞ ሌሎች ሴቲንጎች ላይ የጾታዊ ጥቃት ቁጥር አሁንም ትልቅ ነው፣ ሲግኒፊካንት ነው። አስገድዶ መድፈር አለ፣ ሌሎች የተለያዩ ጉዳት የሚደርስባቸው ሴቶች አሉ፣ ግድያ አለ፣ ወዘተ እያለ እነዚህ ጉዳዮች ላይ ነው የሚያጠነጥነው እና ከዛ አንጻር ስታየው ይሄ ነው ቶፒኩ። ይሄም ቢሆን ከቋሚና በጣም አክቲቭ ከሆነው የፖለቲካ እንቅስቃሴ ተነጥሎ የሚወራው ሲወራ ለብቻው ነው። ፖለቲካ ፓርቲዎች ለምሳሌ የፖለቲካ ወሬ ሲያወሩ ስለ ሴቶች ግድያ ሲያወሩ ብዙ አትሰሚም አይደል? አያጋጥምም። ስለ ጾታዊ ጥቃት ብዙ አያጋጥም። ሴንተር ጥያቄ አይደለም። ከፖለቲካ ጥያቄዎቹ መካከል የሚነሱ ሌሎች ጉዳዮች አሉ። የብሔር ጥያቄ ይነሳል። የብሔር ጉዳዮች አሉ። ቋንቋ አለ፣ ኢኮኖሚ አለ፣ የስልጣን መጋራት አለ፣ ምናምን አለ። ብዙ ቶፒኮች አሉ። ከነዛ ውስጥ ተካቷል። አሁን እኔና ከዛ አንጻር በንጽጽር ስታዩ እንደዚህ መካከል ላይ ያለ ነገር የመሆን እድሉ ትንሽ ጠባብ፣ በዚህ ጊዜ ያለው ጠባብ እየሆነ የመጣ ይመስለኛል። አሁን እሱንም መልሶ ለማስገባት ያለው ጥረትም ያን ያህል ጠንካራ አይመስለኝም። እንደገና የሴቶችን ጥያቄ ከፖለቲካ ጥያቄዎች ጋር ነጥላቸው አትያቸው የሚለውንም ነገር ፖለቲካ እንቅስቃሴ ውስጥም ሲታይ ማለት ነው። በሁሉም አክተርስ ነው ይሄ እንግዲህ ምልሽ በጣም ብዙ የተለያዩ አክተሮች አሉ። በጣም በስቷል። አሁን ደግሞ አይደለ ፖለቲካ ተሳትፎ ላይ ያለ አክተር ማአት መለየቱን ላይ ያስቸግራል። ሁሉም ጋር ብታይ ግን በቃ ተመሳሳይ ነው። የሴቶቹ ጉዳይ የፖለቲካ ጥያቄ አይደለም። በቃ እዛ ጋር ሌላ ጥቃት ነው። ጥቃት ከሆነ እንደ ቨልነራብል ግሩፕ ከዛ ወይም ደግሞ ኮንፍሊክት ላይ እንደዚህ ሆነዋል። የኮንፍሊክቱንም ብታይ በተለይ የፖለቲካ አክተሮቹ በግጭት ውስጥ ያሉ ሴቶች ላይ የሚደርሱ ጥቃቶችን የሚጠቀሙበት ራሱ የራሳቸውን ነጥብ ለማስቆጠር በኔ ሳይድ በዚህ ሁኔታ በዚህ አካባቢ እንደዚህ ነገር ሆኗል የሚለው ነጥብ ቁጥሩ ኢሹም የሚነሳው ምናልባት የፖለቲካ ነጥብ የሚያስቆጥር ሆኖ ከተገኘም ብቻ ነው እና ትንሽ ወደዛ አይነት ኮምፕሌክስ ወደሆነ ነገር የመጣ ይመስለኛል አሁን ሳየው ማለት ነው። ሴንተርና ፍሮንት ሆኖ እንደ ጉዳይ ከመሆኑ በተጨማሪ ሌላው ከቁጥርና ከጥራት አንጻር የኢትዮጵያ የሴቶች የፖለቲካ ተሳትፎ ጨምሯል የሚሉ ወገኖች አሉ። ከበፊቱ ይልቅ አሁን በጣም ብዙ ሴቶች በፖለቲካ ኃላፊነት ላይ ያሉ፣ ፓርቲስፔት ያደርጋሉ፣ ፖለቲካ ፓርቲዎች ውስጥ እናያቸዋለን እና ለውጥ አለ በትክክል የሚሉ ሰዎች አሉ። ይህንን እናንተ እንዴት ታዩታላችሁ? ይሄ ለሶስታችሁ ሰጠው ጥያቄ ነው የሚሆነው። እኔ ሴቶች ስለሆኑ እንትን አይደሉም፣ ሆሞጂኔስ አይደሉም። ሴቶች ሄትሮጂኔስ ናቸው። በአመለካከታቸው የተለያዩ ናቸው። አይዲዮሎጂያቸው የተለያየ ነው። ፖለቲካል እንትናቸው የተለያየ ነው። ስለዚህ ሴቶችን በቁጥር ብቻ አይደለም መውሰድ ያለብኝ ብዬ አስባለሁኝ። ኳሊቲ ምንድን ነው ኮንትሪቢዩት የተደረገው? ምን ኮንትሪቢዩሽን መጣ? እንግዲህ ሴቶች ፖለቲካ ውስጥ ይሳተፉ ስንል ለሴቶች ጥቅም ብቻ አይደለም። በየትም ዓለም እንደሚታየው ሴቶች ፖለቲካ ውስጥ ሲሳተፉ ለኢኮኖሚው፣ ለሰላሙ፣ ሰላም እንዲመጣ፣ ለዲሞክራሲ ግንባታ ወዘተ ወዘተ ነው። ስለዚህ ለነዚህ ሁሉ ኮንትሪቢዩት ያደርጋሉ ከሚል ነው። በዓለም ላይ አሁን ሴቶች በብዛት ብቻ ሳይሆን ኳሊቲ የሆኑ ሴቶች የሚሳተፉበትን ሀገሮች እስቲ አሁን ለምሳሌ ስካንዲኔቪያን ካንትሪስ እና ታያለሽ ድህነት በጣም በተወሰነ እንትን ብሏል። ሴቶች ሕክምና በደንብ ያገኛሉ፣ ትምህርት ቤት ይሄዳሉ፣ ሴቶችም ወንዶችም። ኢቭን ሌላ ቀርቶ ሬፊውጂስ እንኳን በደንብ ትሪት የሚደረጉት እነዚህ ሀገሮች ውስጥ ነው። ቢኮዝ ሴቶች ሄትሮጂኒየስ ናቸው። ዲፍረንት ቪውስ ይዘው ይመጣሉ ተብሎ ስለሚታሰብ ዲፍረንት ቪውስ እና አመለካከት ይዘው ይመጣሉ። ያ ለህዝብ የሚጠቅም ከሆነ
ለሴቶችም ብቻ ሳይሆን ለድሃውም ለሁሉም የሚመጣ ከሆነ ፒስ የሚያመጣ ከሆነ አመለካከታቸው ኢኮኖሚውን የሚያሳድግ ከሆነ ደዩል አዳፕቴት እና የሴቶች ተሳትፎ በቁጥር ብቻ ባይለካ እኔ ደስ ይለኛል። ምክንያቱም ቁጥር ዌር ዘ ቢፍ ይላል ፈረንጅ እንትን የሚለው እና በሱ ብናየው በሪዛልቱ ብናየው ደስ ይለኛል። ዋት ሀፕን ቱ ዘ ዊመን የሴቶች ትምህርት ምን ደርሷል? የሴቶች ሰላም ምን ላይ ነው? የሴቶች ኢኮኖሚ አድጓል? ገበያቸው አድጓል? ስራ እያገኙ ነው? ዋቴቨር እነዚህ ጥያቄዎች በእነዚህ መለኪያዎች ነው መለካት ያለበት ብዬ ነው የማስበው። አዎ በእነኚህ መለኪያዎችም ተለክቶ ፐርሰናሊ ማይ ኦፒኒየን በጣም በቁጥርም በፓርቲሲፔሽንም አድጓል ብዬ አስባለሁ። አሁን ሰሞኑን የሚደረጉ የዚህ የፖለቲካ ፓርቲ ውይይቶችን አጋጣሚ እከታተላለሁ። ለምንድን ነው የምከታተለው? ኒሜድ የሚባል ድርጅት አለ። ኒሜድ መንተር ያደርጋል የሴቶችን ፓርቲሲፔሽን ኢንካሬጅ ለማድረግ በሊደርሺፕ ላይ በምን እና እንትን እኔ ፐርሰናሊ እዛ በማየው አሁን የፖለቲካው ኔቸር ወይም እንትኑ ይሄ ዋነኛው ፓራሜትር ብሔር የሚል ነው እና እነኚህ ኒሜድ ላይ የማገኛቸው ሴቶች ግን ቢዮንድ ፖለቲካ የፓርቲያቸው ፖለቲካ መስመርና ቢዮንድ their ethnic line የሚሄዱ ናቸው እና ሳያቸው ፐርስፔክቲቭ እንትን የሚሉት ማች ሞር አድቫንስድ ሆኖ አግኝቼዋለሁ። እዚህም እንዳጋጣሚ ስብሰባው ላይ አይታችሁ እንደሆነ አንዳንድ ጊዜ ሚዲያው አዲስ ፋና ያመጣቸዋል። ውይይት አለ አይደለም? ዲቤት አለ። ዲቤቱ ላይ አይታችሁ እንደሆነ ሴቶቹ በጣም ኤክሰል አድርገዋል። እኔ በጣም ነው የሚደንቀኝ ያለሁት። በቀደም የዚህ የከተሜነት እና የቴክኖሎጂ እንትን ነበረ። እኔ የትኛውን ፓርቲ በአብዛኛው እንግዲህ ትልቆቹ ላይ ኢዜማ፣ ብልጽግና፣ ሌላ ደግሞ ነፃነት ምናምን የሚሰጡት አስተያየት ገርሞኛል እና በጣም ኤክሴል እያደረጉ ነው። ግን ሬኮግናይዝድ ይሆናል ወይ እሱን አላውቅም። እኔ ግን ለራሴ በጣም በጣም ገርሞኛል። የየፓርቲዎቹ ተወካይ ሴቶቹ የሴቶች ተወክለው የሚመጡት እና ዲቤት የሚያደርጉት ሴቶች በጣም የሚገርም አይነት ኖሌጅ አላቸው። ስለ ፖሊሲ በጣም ያውቃሉ። የማያውቁም አሉ ኦፍኮርስ። ግን እንትኑ በጣም አድቫንስ እንዳደረገ እና ዋው አለ አይደለ? እኔ ራሴን አሁን በእነሱ እንትን ቦታ ይሄንን ቢመጣብኝ ምን መመለስ እችላለሁ የሚያስብሉ እንትኖች አሉ እና ተወዳድረው እዛ ላይ የተባለውን ሊደርሺፕ ሮል ይሰጣቸዋል ወይ within their own parties አናውቅም። ያለው ትልቁ ጥያቄ ለምን እኔ ፐርሰናሊ እነኚህ ፖለቲካ ፓርቲዎች ይሄንን ሁሉ ሴት ሲያወዳደሩ ምን ሲሉ within their own parties inter-party ዴሞክራሲ አለ ወይ? it's my biggest question። ያ ካለ ይመጣሉ ወደፊት። ደግሞ ዲተርሚን የሚያደርገው ለአንድ ፓርቲ ለፖለቲካ ፓርቲ አባሎቹን ማንኛውንም መስዋዕትነት ወይም ሊከፍሉ እንኳ የተዘጋጁ ቢሆኑ ያወያያቸዋል ወይ? ዳያሎግ አለው ወይ? ውስጣቸው ኢንተርፓርቲ ዴሞክራሲ አለ ወይ የሚለው በዚህ ይመስለኛል። እሱ ከሌለ
በፍርሃት የታዘዙትን ሊፈጽሙ የሚችሉ እንዳለችው ቁጥር ብቻ ሊሆኑ የሚችሉበት ሁኔታ አለ። ኤክሰለንስ ግን እዚሁ ላይ ያለ ኩክሊ ለመጨመር ያህል አይ ቲንክ ይሄ አንድ ነገር ላይ ኤክሴል ማድረግ በደንብ ማወቅ እንደዚህ አይነት ነገሮች ላይ በፖለቲካ ብቻ ሳይሆን አይ ቲንክ በብዙ ቦታ የሚታይ ነገር ነው። ሚድ ሌቭል ማኔጅመንት ጀምረሽ እንደዛ ብታይ እንደዛ ነው። ሊደርሺፕ ላይ እንደዛ ነው ቦታ ላይ በኩል እድል ኦፍኮርስ እድል የሚያስፈልጋል አይደለ? ኦፖርቹኒቲው እስካለ ድረስ የእድሉ ጥያቄ ነው እንጂ በኩል እድልና በኩል ደግሞ ሁለቱም የሚያገኙትን ነገር እስካገኙ ድረስ እኔ አሁን በጣም አያለው። ኢቭን ከኛም ደግሞ ትንሽ ጁኒየር የሆኑትም ልጆች ላይ በጣም ተወዳዳሪነት በጣም በከፍተኛ ሁኔታ የሴቶች ተወዳዳሪነት በጣም ጨምሯል። የስራ ኢንተርቪው አድርጎ እኔ አሁን የስራ ኢንተርቪው እኩል ወንድና ሴት ቀርበው ሴት የማትበልጥበት አላውቅም፣ አጋጥሞኝ አያውቅም እስካሁን ድረስ። ሚድ ሌቭል ላይ ራሱ ብዙ ጊዜ የሚያጋጥም የነበረ ነገር ነው። እኔ አሁን የማገኛቸው ቦታዎች አሉ በስራም እና አንዳንዴ እንዲያውም አንደር አርጎ ራስን ዝቅ ወዳለው ኮምፒቲሽን መምጣትና ያኛውን አለመድፈርና አንዳንዴ እንደዚህ ወንዶቹ ይህን ነገር በጣም ይደፍሩታል። ዋይል በጣም ኤክሴል የሚያደርጉ ሴቶች ደግሞ ከአንድ ዝቅ ያለውን ዲፒቲ ቦንድ ይሻለኛል ዋናው ዳይሬክተርነትን ከማመለክት እንደዛ አይነት ነገር ታያለሽ። ትንሽ የሴቶች ሀምብሊ ራሳቸውን ኤክሰለንሳቸውን እና አቅማቸውን ያለማጋነን በንጽጽር ወንዶች ደግሞ ያለውን እድል በደንብ የመጠቀምና እዛ እድል ላይ ፊት አደርጋሉ የሚለውን ኮንፊደንስ እምነት ይዘው ይመጣሉ። እንደዛ አይነት ውድድር አለና በፖለቲካውም በፖሊሲውም ብቻ ሳይሆን በቃ በማንኛውም ሁኔታ በእኩል እድል የመጡ ሴቶች ከዛ ቀጥሎ እሱን ተጠቅመው ኔክስት ስቴፕ እንዴት ነው ኦፍኮርስ ኢንስቲትዩሽናሊ ሲሆን በዛው መጠን የራሱ ሁሉም ቻሌንጆች አሉት። ፖለቲካው ላይ እንዳለው የተሳትፎ የእድል እንደዚህ እንዳለው በስራውም በምኑም እሱ ነገሮች እንዳሉ አብረው ይመጣሉ። ግን ይሄ አይ ቲንክ እየጨመረ የመጣ ነገር ነው የሚመስለኝ እኔ በእድል ኦፍኮርስ ዘመኑም ኦፖርቹኒቲውም እንደዚህ ሊኖር አብሮ ተያይዞ ሊመጣ ይችል ይሆናል እና ትንሽ ሪሰርችድ ያልሆነ ባክላሽም ማለት ያስባል። አልተጠናም። እኔ ሪሰርችድም አይደለም ምናልባት ለምሳሌ ግል ሜጀር ባክላሽ አለ ከዛ ይመነጫል። በእኛ ሀገር አልተጠናም እንጂ በ35 አፍሪካ ሀገሮች ተጠንቷል። ኳሊቲ ኦፍ ሜን ኤንድ ዊመን ስራ ላይ ሊደርሺፕ ላይ ምናምን ሞስት ኦፍ አንድ 12 እንትኖች መመዘኛዎች ተመዝነው ሞስት ኦፍ ዘም ሴቶች ናቸው ኤክሴል የሚያደርጉት ቢኮዝ ኦፍ ኔቸራችን አይደለም። I'm not saying that biological ብዬ አይደለም because of our socialization ከታች ከልጅነታችን ጀምሮ አሁን እንግዲህ ሊደርሺፕ ትራንስፎርሜቲቭ ነው ኖት ማን ነው እንትን ነው አዛዥ ምናምን አይደለም። አሁን ነው እንትን ማድረግ ነው አብሮ መስራት ነው ምናምን በዛ ኳሊቲ ሴቶች ናቸው ኤክሴል የሚያደርጉት እና አሁን ያ አለ ሴቶች ኦፖርቹኒቲ ከተሰጣቸው ኦፖርቹኒቲው ተዘግቶባቸው ነው እንጂ ኦፖርቹኒቲው ከተዘግባቸው because of the socialization ሶሳይቲው ሲያሳድጋቸው በሰጣቸው ሴት እንዲህ ነው ምናምን ነች ኤምፓቲክ ናት ለሰው ታስባለች ምናምን ትላለች የሚሉንም ስለ አብሮን ስላደገ በሊደርሺፕ እና በእንዲህ አይነት ነገሮች ላይ በጣም ኤክሴል ያደርጋሉ በ35 አፍሪካ ሀገሮች አሁን ሪሰንትሊ። ሌላ ግን መሪ ከመሆን ይሄኛው ይሻለኛል የምትልበት የራሷ ምክንያት አላት። ቢኮዝ ስቲል የቤት ውስጥ ስራ የሴት ኃላፊነት ነው። ስለዚህ በሁለቱም ትወጣጠራለች። በቤት ውስጥ ስራው በእንትኑም ትወዳደራለች እና እኔ ቤተሰቤና ልጄን ይሄን ብዙ ዩኒቨርሲቲዎች በኋላ ምናልባት እናነሳ ይሆናል አንድ ሪሰርች ተሰርቶ የተገኘ ነው። ቢኮዝ ኦፍ አሁን እንዲሆን ዶሜስቲክ ሪስፖንሲቢሊቲ የሴቶች መሆኑ ምናልባት ወደፊት እናንተ ወጣቶችም ከታገላችሁ ይሄንን ማስቀየር ነው ያለብን ይመስለኛል። ዶሜስቲክ ሪስፖንሲቢሊቲው ሴትን ወደኋላ ያስቀራታል እንጂ እሷ ለዚህ ነው የምትመርጠው። ቅድም ባልሹ ላይ ለመጨመር ነው ታችኛው ጋር በሆነ ምክንያቱም ሌስ ሪስፖንሲቢሊቲ ነው። ይቺ ሴትዮ እኮ በሁለቱም በስራውም በቤቷም የተወጣጠረች ናት። እንደውም አንዲት የአፍሪካ ጸሐፊ የምትለዋለች ኤከር ትባላለች። ሴቶች እኮ በሁለት ግሪዲ ኢንስቲትዩሽን ወርክ ኤንድ ላይፍ ሁለቱም ኢንስቲትዩሽንስ የተወጣጠረች ናት ይላሉ። እውነትም የተወጣጠረች ናት። እና እሱ ሊሆን ይችላል እንጂ በሊደርሺፕ እንኳን ሌላ እንትን አለ ሊደርሺፕን አቮይድ የማድረግ አሁን በተለይ በብዙ አፍሪካ ሀገሮችም ሆነ በእኛንም ቢሆን በሌሎች ሀገሮች ላቲን አሜሪካ ወር ኤዥያ
ይሄ የፓርቲ ፖለቲካ በጣም የገነነበት ነው እና ቢንግ ኃላፊነት ለመምጣት ሲቪል ሰርቪስ ውስጥ የተካተተ ነገር ሆኗል። which by theory መሆን የሌለበት ነገር ነው አይደለም። ግን ያንን አሲዩም ላለማድረግ avoiding ፓርቲ ፖለቲክስ በዛ ምክንያት እንትን አይሉም። ለምንድን ነው ተብሎ የተጠየቁበት አለ እኛም ጋር ጭምር። አይ የኛ ሀገር ፖለቲካ እስከ ቅርብ እንትን ነው እንደኔም ያስከፍልሽ አይነት እድሜሽን እዛ ቁጭ ልትቻለሽ፣ ልትታሰሪ፣ ልትሞች ትችላለሽ። ግን ይህንን ሪስክ በመፍራት ነው ሌትም ቢ ሜምበር ከሆነ እሱ ይሁንና ይደግ፣ እኔ ሎ ፕሮፋይል ቢይዝ ይሻላል የሚል በእኛም ሀገር እንደውም በጥናትም የታየ ትዝ ይለኛል። በደርግ ጊዜ አባል መሆን አለብሽ፣ ሴቶቹ አቀርቅረው ወደ ታች ቀና ብሎ ማያዩ፣ ማስተርስ ምን የሆኑ በምንም አይነት ዲፓርትመንት መሄድ መሆን አይፈልጉም። እና በኋላ ግን ኩዌስቲዮነሩ ላይ ሲመልሱ ሪስኩን አልፈልግም፣ ቤተሰቤ ሌላ ሰው የለውም፣ አደገኛ ነው፣ ህይወትን ያስከፍላል። ባሌ ቢታሰር እኔ ልጆችን እንትን ማለት አለብኝ። ባል እሷ ሆና ደግሞ ባሏ ባይሆን ለምሳሌ ብዙ አልታየም እንደዛ አይነት ነገር እና እንትን ነው ኢቨን በእስር ዘመን ላይክ ሴቷ ብትሆን የታሰረችው እና ወንዱ ዩናኒመስሊ ነው የምላችሁ ሲወጡ ተፋተዋል። ወደዛ ጥያቄ ነው የምሄደው። በአጠቃላይ ሶሻል ያለው እንትኑ ከባድ ነው እና ብዙ አይነት ኮምፕሊኬሽን አለው። ኢትስናት ኢዚ ነገር አይደለም። ብላክ ኤንድ ዋይት አድርገሽ የምታስቀምጪው አይደለም እና ማህበረሰቡ አመለካከት ጋር በጣም የተያያዘ ነው። የሴቶች የፖለቲካ ተሳትፎ ስናይ ሴት ፖለቲከኛን እንዴት ነው የሚመለከተው ማህበረሰባችን? ደፋር ነው ደፋር ፖዚቲቭ ፍሬሚንግ ነው። በፌርነስ እና በጀስቲስ በኩል የተሻለ አመለካከት ያለ ይመስለኛል። አይ ሴት ፖለቲካሊ ስትሳተፍ እንኳን ይቺ ደፋር በፖዚቲቭ ሴንሱ አይደለም። ይቺ ደፋር ስል አለቦታዋል በጣም ብዙ ሜሴጅ ነው የሚሰጥሽ። አትንቀልቀይ፣ አለቦታሽ በቃ እኔ ትምህርት ሚኒስቴር ሆኜ መዓት አይነት ስም ነው ይወጣልኝ። የውዲት ጉዲት እኔ አምግላድ እንደውም እንኳን የውዲት ጉዲት አሉኝ። አሁን የውዲት ጉዲትን ታሪክ she was a very strong woman እና በጣም ብዙ ስም። አሁን ለምሳሌ ሴት ወንድ ቆራጥ ነው ይባላል አይደል? ጥሩ ውሳኔ ይወስናል፣ ቆራጥ ነው፣ ጀግና ነው ይባላል አይደል? ሴት በቃ አንድ ውሳኔ ብትወስን ይቺ ጨካኝ ሴት፣ ይቺ ክፉ ሴት ነው የሚባለው። ወንዱ ግን ሲወስን በቃ ቆራጥ ነው እኮ ወንድ ቆራጥ ነው። እና ሴት ፖለቲካሊ ስትሳተፍ በጥሩ አይን አትታይም። እና በጣም ብዙ ምሳሌ ልሰጥሽ ይችላለሁኝ። አንድ ጊዜ ነግረሽ ላንቺ ነግረሻል፣ ለብዙ ሰው ነግረዋለሁ። በጣም የምወደው ዘመዴ የራሴ ዘመድ አንድ ቀን በጣም ተናዶ ምናምን ያኔ ብዙ አማራ ሚኒስትር ውስጥ የለም በሚባልበት ጊዜ ነው ያኔ በኢህአዴግ ጊዜ። እና እንደው እናንተ ካቢኔ ውስጥ እንደው አንድ አማራ አለ አለኝ። በኋላ እንዴ ጋሼ ከሌ አልኩት። እኔ ምንድን ነኝ ይላል። አንቺማ ሴት ነሽ። ይሄ በጣም ገላጭ ነው። ዜት በጣም ይገልጸዋል። ምንም አይረሰኝ
በቤተሰብ ደረጃ ራሱ እኮ አክሰፕታንስ የለም አይደል? ችግርም የሚገጥመው ሰው አለ አይደል? እንትን ሌላ ቀርቶ እኔ እንትን ይሄ ግብዣ ምናምን አይጠሩኝም ነበር ዘመዶች፣ የራሴ ዘመዶች በቃ ቮይድ አድርገውኝ ይቺ ምንድናት ይቺ መናጤ ስማችንን ቤተሰባችንን አስጠላች። ግን you have to be strong። ቀላል አልነበረም ማለት እንደዛ ሶሻሊ በጣም ይከብዳል። ከአደባባዩ ከቤት ቤት በጣም ይከብዳል። ግን you have to do it you have to እንግዲህ እንኳን እዛ ላይ ሆነ ታስረን የለን ለሴት ለዲሞክራሲ ብለን ምናምን እንኳን እንትን ማለት እና ይሄንንማ መቀበል አለብን ጠንክረን። አልበለዚያ ከሸሸ ነው እናንተ ሁሉ እድል አይኖራችሁ። እናንተ ብትሸሹ ኖሮ እኛ ጭራሽ አናስበውም ነበር፣ ሊመጣልንም አይችልም ነበር። አይ እሱማ ጊዜውን ጠብቆ ይመጣል። ምን ጊዜውን ይጠብቃል? ብዙ ያሉኛ ከሸሸን ብዙ ነገር እኮ ነው ያመቻቻችሁ። ማንን ያሉኛ እኛ ከሸሸን ማንን ታያላችሁ? ወደ ላይ የሚታይ ሰው ያስፈልጋል እኮ ኖት ዛት እኛ ጥሩ ነገር ሰራን ማለት አይደለም ታድዬ፣ ግን አትሊስት የሚያዩት ነገር ኖራቸዋል እና በዛ አንድ ሰው ሁለት ሰው ራሱ ቀላል ነገር አይደለም። ቴሌቪዥን ላይ ተሽማደግ የሚናገሩትን ማየት እንደዚህ ቀላል ነገሮች አይደሉም። እነዚህ ነገሮች አንቺስ ስትሳተፊ እንደኔ ጉዳይ ከቤተሰብ እኔ በእኛ ዘመን በጣም በተለይ የዲጂታሉ ፕላትፎርም ያመጣው ነገር የሚመስለኝ ስድብ ኢንትሮዲውስ አደረገ። አሁን ፊት ለፊትሽ ሰው ማይልሽ አሁን ፊት ለፊት እንደዚህ አይነት ነገር ውስጥ አትንቀልቀሉ ምን አትበሉ። ቤተሰብም ቢሆን አንቺ ምን አተሽ ነው ትምህርት በስነ ስርዓት ተምረሻል፣ ፕሮፐር ስራ ማግኘት ትችላለሽ። ሰው የራሱን ህይወት እያሳደገ እየቀየረ ይሄዳል። ደግሞ ኔክስት ስቴፕ ቲክ የሚደረጉ አሉ። ከትምህርት ከስራ ቀጥሎ ይሄ ነው፣ ከዛ በኋላ እንደዚህ ነው የሚደረገው፣ ሁሉም ልጅ እንዲህ ነው የሚያደርገው እና ምንድነው ያንቺ ምናምን የሚልሽ ይኖራል። ይሄ አሁን አይሰድብሽም አይደል? ልክ ዲጂታል ፕላትፎርም ላይ ሲሆን ግን የመጀመሪያው ነገር እኔ አሁን ሾክ የሚያደርጉኝ ሁላ ነበሩ አንዳንድ ጊዜ ማለት ነው። አውቶማቲካሊ የማያውቅሽ ሰው መጀመሪያ መጥቶ ይሰድብሻል። በዛ ነው የሚጀምረው እና ጀንደርድ ናቸው ስድቦች ስፔሲፊካሊ በጣም ጀንደርድ ናቸው። ወንድ ቢሆን የማይሰደባቸው ኮንቴንቱን ራሱ ሜሪቱን አይቶ በዚህ ላይ መስማት አለመስማት ሌላ ነገር እንደዛ አይደለም እና ቪዲዮ ላይ ከፈለጉ ሊቆርጡት ይችላሉ። ለምሳሌ የማስታውሰው እኔ መጀመሪያ ጊዜ አሜሪካ ነገር የሆነ ንግግር አድርጌ የወረድኩበት ቪዲዮ እኮ ከስር ላይ ያለው ደግሞ እንደምትወራው ነው የሚለው የመጀመሪያው ኮሜንት ማለት ነው። ስለ ኮንቴንቱ አይደለም፣ ስለ ፖለቲካው ልዩነትም አይደለም። አሁን በልዩነት የሚከራከርሽም ሰው አለ፣ እሱ ብቻ አልነበረም እና እሱ አይ ቲንክ እየባሰ ፕላትፎርሙን በጣም ሲጨምር ኦፖርቹኒቲውን በጣም ሲበዛ በሁሉም ፕላትፎርሞች ላይ ሰዎች በቀላሉ መነጋገር ሲጀምሩ የዛሬ 10 ምናምን ዓመት ሶሻል ሚዲያ መጠቀም ጥቂት ሰው የሚጠቀም የነበረው እና ከነሱ መካከልም እንደዚህ አይነት ኤግዛምፕሎች ጥቂት ነው የምታገኘው። አሁን እንግዲህ እንደዚህ እንደ አሸን በፈላበት ሁኔታ ሁሉም ሰው እጅ ላይ ባለበት ሁኔታ ደግሞ እሱን መገመት ትችላለሽ ምን ያህል የባሰ ኤስካሌት እያደረገ ተጽዕኖ እሱ ቀላል ነው ብለሽ ታስቢያለሽ? ለቀጣይ እንቅስቃሴ ለምሳሌ አንዲት ሴት በቃ ይሄንን ነገር አስፈጽማለሁ፣ ይሄ የኔ ፖለቲካ ጥያቄ ነው የኔም ጥሬ ነው ብላ የተነሳችን ሴት ወደኋላ የማስቀረት አቅም አለው ብለሽ ታስቢያለሽ? ኦብቪየስሊ አይደል? ቢያንስ እጠፍ ምንድነው እሱ ለብል ያደርገዋል። የምታደርጊውን ኤፈርት በደንብ በግማሽ እንዲያደርገዋል ማለት በደንብ መጨመር ከኖርማሊ እነዚህ ጉዳዮች ላይ ነው የምቆምላቸው ከምትያቸው ተጨማሪ ደግሞ ይሄኛው ነገር ይጨመራል። እሱንም ተቋቁመሽ አልፈሽ አይ እንደዚህ ቢሆንም ወደኋላ ላይ ያስቀረኝ አይገባም የሚል ኤክስትራ ኤፈርት ማድረግ ይኖርብሻል። ግን በዚህ በሁሉም ቦታ እንደዛ ነው የሚሆነው አይደለ? ሞር ያስቸግረኛል ብለሽ ትሰሪያለሽ። ኮንፊደንስ እጥረት ይኖራል። የምለው ነገር ትክክል አይደለም ወይ ትያለሽ እና ብዙ ጥያቄ ምልክቶች እየመጡ ይመጣሉ። ቀስ እያለ እየሸረሸረ የሚሄድ ነገር መሆኑ አይቀርም። ግን አሁን አንቺ ምናልባት ጠንካራ ስለሆንሽ ለመቀጠል እንዲያውም ለመጨመር ነው የምታስብ። ግን አንዳንዶቹን ደግሞ ወደኋላ ያስቀራል። ምክንያቱም እነዚህ ነገሮች የሚነሱት ከሴቶችም ስለሆነ ስለሱ እስኪ በጣም እንትን ያስቀራል። አስተዳደጋችን እንዴት አሁን ቤታችን ውስጥ ወንድሞች ምናምኖች ካሏችሁ ወይንም እናንተ እንኳን ወጣቶቹ እንጃ በእኛ ጊዜ አንቺ ሴት ነሽ ነይ እናትሽና እንትን በይ። ትምህርት ቤት እንኳን ብዙ ሴቶች ትምህርት ቤት የማይሳተፉት ቤት ውስጥ ስራ እንትን ስለሚሉ ነው እና እንትንም ኤክሴልም የማያደርጉት። አንቺ ሴት ነሽ ከእናትሽን አግዢ ምናምን፣ አንተ ወንድ ነህ እዛ ሄደህ ጨፍር፣ ኳስ ተጫዋት ምናምን። ተመቶ ሲመጣም እንዴ አንተ ወንድ አይደለህም እንዴ እንዴት ነው የምታለቅሰው? ሂድና ምናምን በል
አንቺ ትምህርት ቤት ሁለታችሁም እየሄዳችሁ ለወንድምሽ ቁርሱን ስሪለት፣ ልብሱን እጠቢለት ምናምን እየተባለች ነው የምታድገው። ሁለተኛ ሴት ለቤት ውስጥ ስራ ነው እንጂ ለትልቅ ስራ አትታጭም። ምክንያቱም አንድ ጸሐፊ ያለች አደር ብላ የጻፈችው አንድ መጽሐፍ አለ ስለ ሴቶቹ እና ወንዱ ኢዝ ኢሴንሻል፣ ሴቷ ኢዝ ናን ኢሴንሻል። እና ወንዱ ሁሉን ነገር ሊሆን ይችላል ከቤት ውጭ፣ ሴቷ ግን ቤት ውስጥ በቃ እንትኑን የቤተሰቡን ምግብ የቤተሰቡን ጤንነት ምናምን መጠበቅ ነው ያለባት የሚል ነው ሮል። ህብረተሰባችን የእኛም የህብረተሰብ አሁን እኛ መልቲካልቸራል ሶሳይቲ ነን አይደል? በአንድ ብሔር ብቻ አይደለም፣ በየብሔሩ አባባሉንና ያሳደገንን አስተሳሰብ ብትመለከቱት በቃ አትችም፣ ለፖለቲካ አትችም፣ ለሊደርሽፕ አትችም። እንደው አንዳንዶቹን ምሳሌ ብሰጥ፣ ለምሳሌ በጌዲዮ ምን የሚባል አባላ የሴቱ ቅጥ ከጓዳ በመለስ ነው፣ ቤት ውስጥ ነሽ። በኦሮሚያ ደግሞ በሴቶች የሚመራ በጨለማ የሚሄድ ነው። ወይንም ደግሞ የሴት መንግስት በሩ ሳይዘጋ ያድራል። በቃ ሺዝ ኖት ሪስፖንስብል ማለት ነው። ሰው ያጣ ወንድ ከሴት ጋር ይሰበሰባል። ወንድሜ ሰው አታሃል ማለት ነው። በትግራይ ደግሞ ሴት አትዳኝህ ልጅ አይህ ዳኛ መሆን አትችልም። እና እነዚህ ናቸው ያሳደጉን። እና በኋላ ሁኔታውን ተቀይሮ እንዲህ ቦታ ሁኑ እንደዛ ቦታ ሁኑ ሲባል በጣም ግራ ይገባናል። እኔ አሁን በቅርቡ የታተመ መጽሐፍ አለ እኛ ያሳተምነው የኢስት አፍሪካ እንትን ሪኢሜጂንግ ውመንስ እንትን የሚል አለ። እዛ ላይ የ27 ዩኒቨርሲቲ ሊደርስን እንትን ኢንተርቪው አድርጌ አንድ ጥናት ንቼ ነበር። ኤግዛክትሊ እነዚህ ያሉት ሰዎች እነዛ ሴቶች ላይ እንግዲህ እነዚህ ማስተርስ ያላቸው ሚኒመም፣ አንዳንዶቹ ፒኤችዲ ያላቸው ዩኒቨርሲቲ አስተማሪዎች ናቸው። አንዳንዶቹ ባላቸውና እነሱ እኩል ግራጁዌት አድርገው ገብተው ባልየው አሁን አሲስታንት አሶሲየት ፕሮፌሰር ምናምን ሆኖ ፒኤችዲ ሆኗል። እሷ ግን እዛው ናት ያለችው። ምክንያቱም ወደ ሊደርሺፕ ነው ሲባሉ የሚይዛቸው ነገር አለ። ይሄ አመለካከት አልችልም። ኦፍኮርስ የልጆችም የቤተሰብም እንትኑ አለ። ቅድም አኬራ አለች ያልኳችሁ እሱም አለ። ከዛ በተጨማሪ ደግሞ ይሄም አለ። ሌላ ደግሞ ኢንስቲትዩሽኖቹ እራሳቸው ህግ ወጥቷል። አሁን አንቀጽ 35 በጣም ቆንጆ ህግ ነው። ታዲ ቅድም እንዳለችው ብዙ የሴቶችን እኩልነት ዲስክሪሚኔሽን እንዳይኖር ብዙ በህግ ተቀምጧል። ግን ኢንስቲትዩሽኖች ውስጥ ስትገቢ ግን የኢንስቲትዩሽኖቹ አሰራር የኢንስቲትዩሽኖቹ ስትራክቸር ለሴት የሚመች ነው አይደለም። ለምሳሌ እንደው የዩኒቨርሲቲዎች ሁሉ ሰዳ የዩኒቨርሲቲ አንዱ ህግ ለፕሮሞሽን ፓብሊሽ ኦር ፔሪሽ ነው። ሪሰርች ሰርተሽ ፓብሊሽ ካላደረግሽ ዩ ሹድ ፔሪሽ፣ መጥፋት አለብሽ። ግን ዳዝ ዘ ውመን ሃቭ ዘ ታይም ቱ ፓብሊሽ ሃው ሜኒ ፓብሊኬሽንስ እንደምንም ብላ ልጆቹም ሳትወልድ አንዷ ምን አለች መሰላችሁ? ልጅ መውለዴ ዲስአድቫንቴጅ ሆነብኝ ፕሮሞት ለማድረግ። እና እነዚህ የኢንስቲትዩሽኖች ውስጥ ያሉ አሰራሮች አንዳንድ ጊዜ ምን ያደርጋሉ እኮ ስብሰባውን እኔ አንድ ወረዳ በፊት ነው ስብሰባውን ማታ ያደርጋሉ፣ ሴቶች እንዳይገኙ ወይንም ቅዳሜና እሑድ ያደርጋሉ። ስለዚህ የኢንስቲትዩሽኖቹ ህጉ ቢኖርም የኢንስቲትዩሽኑ አሰራር ስትራክቸር አልሆን። አንድ በጣም የሚያስቅ ኤግዛምፕል ልስጣችሁና ሳቁ። ትምህርት ሚኒስቴር እያለው አትሊስት ከታች ከ1 እስከ 4 ሴት አስተማሪዎች 50% ይሆኗልን እና ያ ይሆኗል። ከዛ አንዱ ኃላፊ ቦታውን አልነገራችሁም። የአንድ ወረዳ ኃላፊ ሴቶቹን ይሰበስቡና ከሰኔ 30 በፊት ታረግዙና ለምን መሰለሽ እንግዲህ ካረገዙና ተወልዱና ነው እንጂ ከሰኔ 30 ትምህርት ቤት ይዘጋል። በክረምት ወረጅ ያኔ ደግሞ እንትኑም የወሊድ ፈቃድም 3 ወር ሆኖ ነበር እና እንደዚህ አይነት ነገር አለ። ህጉ ቢኖርም አመለካከቱ የህብረተሰቡ አመለካከት ስላልተቀየረ እንትኑን በባህሉ ላይ ስላልሰራን ህግ ላይ ነው ያተኮርነው። ህግን መቀየር ላይ ምናምን ለመከዱ ግን ባህሉን የመቀየር ላይ አሁን ሚዲያ ላይ ታያለሽ። አሁን እነዚህን ባህሎች የሚቀይር ሚዲያ ላይ አታይም፣ ጋዜጣ ላይ አታይም፣ ምናምን አታይም። የሴቶችን ኤምፓወርመንት ትክክል እንደሆነ ይሄ መቀየር አለበት የሚል ነገር እንትን አታይም።
እና ያ ባለመቀየሩ እኛ ህግ በመቀየሩ ምናምን በመቀየሩ ኢምፓወርድ የሆነች ይመስለናል። ኦፍኮርስ ኮንትሪቢዩት ያደርጋል። ነገር ግን ከዛ ባሻገር መሄድ አለብን ብዬ አስባለሁኝ። ባህሉንም ምኑንም ቻሌንጅ ማድረግ አለብን ሁሉንም። በተለይ ደግሞ አሁን እናንተ ወጣት ሴቶች ልጆቻችሁን ስታሳድጉ፣ እኛ እንኳን አልፎብናል፣ ልጆቻችሁን ስታሳድጉ እኔ የልጄ ልጅ ያዘንኩት ሌላ ደግሞ ነገር ልንገራችሁ። የልጄ ልጅ ምን አለኝ አንድ ጊዜ እንዲህ ያለሁኝ ሄጄ በክረምት ሄድና በቃ በጣም ይወደኛል፣ የ7 ዓመት ልጅ ነው፣ አብረን እንተኛለን ምናምን። ጧት ተነስተን መኝታ አልጋችንን አንጥፈን ምናምን ቤቱን ጠርገን እንወጣለን። አንድ ቀን ስነቃ የለም። ሄድኩና ባባ ማን ነው ባባ የሆኑ ነው አማንዬ ካም ፈርስቲንግ ፈርስት አልጋችንን እናንጥፍ፣ ቤታችንን እንጽረግ አልኩት። ገኒ የዚህ ቤት ህግ የገባሽ አይመስለኝም አለኝ። ምንድን ነው ህጉ? እማማ አልጋ ታነጥፋለች፣ ቤት ትጠርጋለች። እሺ አባባ ምን ይሰራል? እኔን ትምህርት ቤት ያደርሳል። ስለዚህ እኔ ወንድ ነኝ አትጥሪኝ። እና ይህንን መቀየር አለበት እናንተ ወጣቶች። ያኔ ነው ባህሉ መቀየር አለበት። ግን እነዚህ በጣም ብዙ እንግዲህ ጎታች ነገሮች አሉ። ያግዙናል በምንላቸው ሴቶች የሚደርሱብን ንግግሮች፣ የሚያስከፉ ነገሮች አሉ። እነሱ ለመቋቋም እንደው ምንድን ነው ማድረግ ያለብን? አንድ እንትን ልጀምርና ላይክ አሁን ይሄ ትራዲሽናሊ ሮል ከፍሎ የሴት ነው ያ ወንድ ነው ምናምን የሚሉት አይነት ወጣቶቹ በጣም ልክ አሁን የአማን እንትን እንዳለሽ ደግሞ ሌላ አይነት እንትን አለ ፐርስፔክቲቭ። ለምሳሌ እንትን አንድ የጀንደር ኤክስፐርት ናት ስትነግረኝ የእንውስጥ ያለች ናት እና ቀን ስታስተምር ትውላለች ስለ ኢምፓወርመንት ስለ ቤቷ ስትገባ ወጣት ናት ልጇ ትንሽ ከእናንተ ጁኒየር ነገር ናት እና ልጅ ሆና ነው እንግዲህ እንትን ላይ ምናምን ነው ወንድ ልጅሽን እዘዢ፣ ምክንያቱም ይህንን እያስተማርሽ ቻሌንጅም አለ። በጣም እንዲህ የሚሉ አሉ። ሁለተኛ እኔ ፖዚቲቭ ለመሆን አሁን እኛ ያሳደግናቸው ልጆች ኮንሽስሊ ትራይድ ቱ ኤምፓወር የእናንተ ኩዮች ናቸው። እናንተ ደግሞ ወርዳችሁ እንትን በምትሉ ጊዜ የተሻለ ይሆናል። እንዲህ እያለ በጣም ቀስ እያለ የሚሄድ ፕሮግረስ ነው። ሁለተኛ ኢትስ ጀስት ላይክ ዲሞክራሲ ዲሞክራሲ ኢትዮጵያ ውስጥ እንኳን ስለ ዲሞክራሲ ስናወራ ከ66 ከዛ በፊት ተጀምሮ ሀፍ ሴንቸሪ በላይ ሲወራ ፕራክቲስ ለማድረግ ሲሞከር ነው። ግን ኢትስ አባውት ገምሰሽ የመስጠት ነው። ያንቺን ኃይል፣ ያንቺን ፓወር፣ ያንቺን ጥቅም ከፍለሽ የመስጠት ነገር ነው። ሼር የማድረግ ነው እና እኔ የሴቶች እንትን ትልቅ ችግር ቢኮዝ ከራስሽ ጋር ነው የምትታገዩ ሴቷም ወንዱ እና ብዙ እንትን የሚወስድ ይመስለኛል። ቢሆንም ግን ሆፕፉሊ ከህብረተሰቡ እንትን ጋር ብዙ ተስፋ የሚያስቆርጥ አሁን የሶሻል ሚዲያ ያነሳ ነው ብዙ መጥፎ የሆኑ ብዙ ቫሊዩ ብለን የያዝናቸው እስካሁን እነሱን ሁሉ የሚሸራርፍ የሚያጭድ ነገር ነው አሁን የስድቡ የምኑ። ግን ያንን ኮንሽስሊ ደግሞ እነኚህ ኢሮድ የሚያደርጉትን ነገሮች እንትን ካልን አይ ቲንክ ፖዚቲቭ ነገር የሚመጣ ይመስለኛል። ሌላው እኛ የምንመዝንበት ምንም ነገር ላይክ ከሌ ነው ፌር ነው ወይም ምንድን ነው ቫሉያችን የምንሰጠው ለመመዘን ከሌ ጀግና ነው ለማለት እንኳን ምንድን ነው መመዘኛ እንትናችን? it's not about fairness ፌር ነው
ጀስቲስን እንትን ይላል አይደለም። ከጭካኔ ከምን ሄዶን የሚል ሰው ነው በቃ በግንባ እና ራሱ የመመዘኛ ቱላችን መስተካከል ያለበት ነገር በጣም እንትን ነው። አሁን እንደ ኤግዛምፕል አንድ ሰው ቤት ሲቃጠል ወይም አንድ ሴት ስትመታ ሄዶ ነው ለምን ብሎ የሚል እንደ ጀግና አይታይም። ወይም እሳት ሲነድ ዘሎ ሕፃን ልጅ አውጥቶ ያ ጀግና መመዘኛችን ፕሮግሬሲቭ ነው ወይም ለህዝቡ ወግኗል ወይም ምናምን የምንላቸው ነገሮች መመዘኛችን መስተካከል ያለበት ይመስለኛል። እኛ አውቀናል ብለን ሌላውን ለመኮንን የምንለው ሁሉ ራሳችንን ኢንወርድስ መመልከት ያለብን ይመስለኛል። without any shame, without any inhibition, really who am I? How do I look things? ብለን ወደ ውስጣችን ማየት ያለብን ይመስለኛል። ምክንያቱም ሶሻል ሚዲያው የሚያጠቃል ለዚህ ነው። ለምን ሶሻል ሚዲያው ዝም ብሎ ሆት የሆነ ነገር ስላነሳ ብለን እኛ ራሳችን ከቪወርስ ለምን ብለን ነው። በጣም ጥሩ ፖይንት ነው ያነሳሽ። እንግዲህ እንደ ቅደም ተከተል የሴቶች ውክልናና የሴቶችን ጉዳይ የፖለቲካ ጉዳይ የማድረግ ነገር ሁለቱ ናቸው የሚመዛዘኑ። የትኛው በፊት ቢመጣ መልካም ነው? ውክልናቸው ወይስ የሴቶች ጉዳይ ራሱ የፖለቲካ ጉዳይ ነው የሚለው ነገር ቢመጣ ይሻላል? የቱ ቢቀድም ይሻላል? እኔ ግን መቀዳደም አለበት ብዬ አላምነው። ሁለቱም ኢኳሊ ኢምፖርታንት ናቸው እኮ። ሴቶች ሲወከሉ ዴፊኒትሊ ኢሹን ያነሱታል። ፕሮቫይድ ዛት ኮንሽስ የሆኑ ሴቶች ከሆኑ ኢሹ እንግዲህ ሁሉም ሴት ማለት አይደለም። ኮንሽስ የሆኑ ሴቶች ከሆኑ ኢሹን ያነሱታል። ሁለተኛ ሴቶች ወደ ውክልና ይምጡ የሚባለው ራሱ የሴቶችን ጉዳይ ነው እና እኔ ሳስበው መቀዳደም መጀመሪያ ይሄ ይምጣ፣ ሁለተኛ ይሄ ይምጣል። እርግጥ የሴቶች መወከል ብዙ የሴቶችን ጥያቄ አሁን ታዲያ የሴቶች ሚኒስትር የነበረች ጊዜ እነዛ ህጎች መቀየራቸው ምናምን ናቸው እና ብዙ ኮንትሪቢዩት ያደርጋል። ግን ደግሞ ሴትም ተወክለው ይምጡ ማለት ደግሞ ፓርት ኦፍ የሴቶች ጥያቄ ነው እና እኔ እንጃ መቀዳደማቸው አይታየኝም። መቀዳደማቸው አይታይም። ግን አት ኤኒ ኮስት አለ አይደለም በእንትን በማለቱ የሆነ ሲምበል ወይም ሮል ሞዴል ማየት የሚቻል ነገር የሚፈጠር ይመስለኛል። ምልሽ በፖለቲካው ብቻ ሳይሆን በስፖርቱም እንኳን ከወሰድሽ ውክልና ኢምፖርታንት ነው። አሁን አትሌቲዝም ስታይ ኢትዮጵያ ውስጥ አበበ ቢቂላ ባሸንፉ ከየት ይመጡ ነበር? አሁን የራሳችን ፕሮፐር የሆነ ግን ኢትል ቴክታ ስሎው ዳውን ያደርገዋል። በነገራችን እነ ደራርቱ መምጣታቸው ብዙ አትሌቶችን አፍርቷል። ልክ እንደዛ በየሴክተሩ መወከሉ ፖዚቲቭሊ እንትን ኢምፓክት ሊያደርግ ይችላል፣ ላያደርግም ይችላል። እንዳልሽው ግን ተሳትፏቸው አስፈላጊ ነው። ሌሎች የሚመለከቷቸው ሰዎች ግን ለምሳሌ አንዲት ምንም ኢምፓክት የሌላት ሴት በየቴሌቪዥኑ ባያት ለእኔ ምን ያመጣልኛል? ለሴቶች ጥያቄ ቴሌቪዥን መስታወት ውስጥ ተሰዋት ዋድሽዱ ምንም ካላደረገ ሌላኛዋን ማስታወቂያ የምትሰራ መሆን እመርጣለሁ። ቴንኪው። ግን እንትን እንዳልሽው ነው። አሁን በደርግ ስርዓት ጊዜ ቢገስት ቶክ አባውት ዊመን በዛን ጊዜ ነው የተደረገው። በጣም ትልቅ እንትን ነበረ። ይነሱ ነበር የሴቶች ማህበር
አይሴማ የሚባል they did their own contribution in a way ግን ያ ሁሉ ወደ 5 ሚሊዮን አባል ነበሯቸው ነው የሚባለው። እኛ ከዶክመንት ያየ ነው። በመላ ሀገሪቱ 5 ሚሊዮን በላይ ሰው ነበራቸው። ኢሹ አዌርነስን በመፍጠር ተነስቷል። መብት መከበርን በሚባልበት ጊዜ የመብት ጥያቄ ያነሱ ነበር። ሊሆን አልቻለም። ምክንያቱም መብት ማስከበር የሚችል እንትን አልነበረም፣ ስርዓት አልነበረም። ስለ መብት ግን ጠቅላላ አዌርነስ ፈጥሯል። ለካ ሴቶችም ጉዳይ አላቸው አይነት ነገር ግን የሴቶች እኩልነት የዛን ያህል ተወርቶ በትምህርት የሄድን እንደሆነ it was only 13% ሃይ ስኩል ጨርሰው የሚወጡ ሴቶች only 30% አይሞላም። እሱ በስልጣን ደረጃ ናን it was one minister ምክትል ሚኒስተር የፋይናንስ የገንዘብ የፋይናንስ አይደለች የፖለቲካ እንትን ነበረች ማለት ነው። she was the only member central committee አባል ማዕከላዊ ኮሚቴ እና ነምበር ብቻውንም አይሰራም። አንድ ሲጠፋም በአንድ ህግ በአንዲት ፍሬዝ ታግዷል ነው የተባለው። ኢህአዴግ ደግሞ ሲመጣ ታግዷል አለቀ። አይሴማ 5 ሚሊዮን ሜምበርስ የደረሱ ሲባል nobody knows the same የሴቶች በጎ አድራጎት ማህበር፣ የክርስቲያናዊ ማህበር፣ የሴቶች ሌሎች የወታደር ሚስቶች ማህበር ምናምንም በአንድ እንትን ነው ደርግ ያስቆማቸው። ግን ታገዱ። ዘይሰል ነው ይሄ ገቢያችን ነው። በገቢ ምክንያት ተከራከሩ። በጣም ህንፃ ነበራቸው አይደል? ህንፃው አላቸው። እሱን እንደው በእኔ አድቫይስ ውስጥ ይሄዳችሁ እዛ ፕላኩን ተመልከቱ። አሁን እሱን በደርግ ጊዜ እሱን አንስተው ቤዝመንት ነው ደፍተው የጣሉት። ግን it tells በጣም ብዙ ነገር እንትኑን ጀስት በዛ በኩል ስታልፉ እስጢፋኖስ ፊት ለፊት እና እሱን ሁሉ የክራይ ቤቶች ነው የወረሰው። ምንም ነገር እንትን አላሉ፣ ክርክርም አልነበረም ምንም። ግን የበጎ አድራጎት ሴቶች ግን ተከራከሩ። በዛ ምክንያት ወደ አይ ቲንክ በብሔራዊ ሎተሪ የነሱ ነው ብሔራዊ ሎተሪ የጀመሩት እነሱ ናቸው። ስሙ ተለውጦ ብሔራዊ ሲሆን ተወሰደ። የበጎ አድራጎቱ ተወሰደና ኦኬ እኛ ገቢያችን በሱ ነው እንትን የሚሉት ሲሉ ወደ 7,000 ብር በአመት ይሰጣቸው ነው በወር አይደለም። አንድ ታሪኩ አለ ማቀው አትሊስት መከራከር ችለዋል። ግን ወደ 5 ሚሊዮን በላይ አለው የተባለ ማንም ቅርም ያለው የለም። ስለዚህ የይስሙላ ነበረ እንደማለት ነው። የይስሙላ ነበረ እንደማለት ነው። ምንድን ነው መሰለሽ አይሴማ የሴቶች ድርጅት ይላል፣ ግን ፖለቲካ ነው፣ ግን ግዴታ ነው። ኤቭሪ ውመን ሁለተኛ ቀበሌ ሄደን ታዲያንቺ ውጭ የሆነሽ ይሆናል። ቀበሌ ሄደን አይደለም ከእስር ቤት ከመግባታችን ቀበሌ ሄደን ዕቃ ለመግዛት we have to be የአይሴማ አባል መሆን አለብን ምናምን መሆን አለብን። ግዴታ ነው። ግዴታ መሆኑ ነው እንዲህ እንዳይሰራ ያደረገው በፍላጎት ላይ የተመሰረተ አይደለም። ግን ዲስፓይት ዘ ፋክት ብዙ ነገር ሰርተዋል። እነሱ እኮ ማንቃቱን ሰርተዋል። አንዳንድ ፕሮጀክቶችም ሰርተዋል። የሚገርም አይነት እንትን ነው። አሁን ችግሮቹን አወራን፣ የነበረውን ታሪክ። አሁን ምን ይደረግ የሴቶችን ህይወት ለማሻሻል፣ በተለይ የኢትዮጵያ ሴቶችን ህይወት ለማሻሻል እንደው ምን ቢደረግ? አይ ቲንክ
በተለይ አሁን ቅድም ሶሊያና ያነሳችው እንትን ሴቶች ከመብት ጋር በተያያዘ ስፔሻል ፎከስ ማድረግ ያለባቸው ነገር ካለ ይሄ ጾታዊ ጥቃትን ሪሊ ማንም ሰው እንዲጸየፈው፣ ልክ አሁን ኮራፕሽንን እንዲጸየፈው መሆን አለበት ይባላል አይደለም? ልክ እንደዛ ሴቶች ላይ የሚደረግ ጾታዊ ጥቃትን ከልጆቻችን ጀምሮ ወንድ ሆነ ሴት መጸየፍ መቻል አለብን። ምክንያቱም በጣም ዲግሬድ የሚያደርግ ነገር ነው። የሰውን ልጅ ከእንስሳ ማይለይ ነገር ነው። እንዲህ የሚያደርገው ሰው ምን አይነት እንስሳዊ ጠባይ ቢሆን ነው? ሁለተኛ እዛ ላይ መቼም ፎከስ እና ለዛውም እዛ ላይ ፎከስ ለማድረግ አይ ቲንክ ሁላችንም ለሰላም፣ ምክንያቱም ሰላም በሚናጋበት ጊዜ አየነው ሰላም በጣም ብዙ የልማት እንትኖች ሁሉ እንዴት ወደኋላ ሪግሬስ እንዳደረጉ አሁን ትግራይን ስታይ ቢኮዝ ኦፍ ዎር አማራ ክልል የነበረው ፕሮጀክት አፋር ላይ ጦርነቶቹ ሀፕን ባደረጉበት በሌሎችም በኦሮሚያም በምንም እንዴት ሪቨርስ እንዳደረገ የመብት ብቻ አይደለም፣ ኢቭን የልማት የትምህርት ቤት የራሱ ምንም መብት ብለን ያልናቸው ነገሮች በሙሉ ኮምፕሮማይዝድ የሆኑት ኢትስ ቢኮዝ ኦፍ አብሰንስ ኦፍ ፒስ ላክ ኦፍ ፒስ። እና እኔ ፒስ ልክ ጀንደር በሁሉ ነገር ላይ ሜንስትሪም ሊሆን ስንል እንደነበረው አይ ቲንክ ፒስን እንደ ሜንስትሪም ኢን ኦል ቶፒክስ ኢን ኦል አወር ላይቭስ በሙሉ ስለ ሰላም እንትን ማለት አለብን። አለዚያ ዊዛውት ፒስ ዝም ብሎ ሬቶሪክ ነው የሚሆነው። ይሄ ይደረግ ያ ይደረግ ብንል እንትን ከባድ ነው የሚሆነው እና ስለ ሰላም ግን ሁል ጊዜም እንትን ማለት መቆምና መስበክ ያለብን ነገር ልጆቻችንም ሰላማዊ እንዲሆኑ ቶለራንስ እንዲኖራቸው ልክ አሁን የሴቶችን እኩልነት እንል እንደነበረው አክሴፕት አድርጉና አሁን ያንን የፒስ ጥያቄ በጣም ወደፊት መምጣት ያለበት ይመስለኛል። ምክንያቱም ጀንደር ቤዝድ ቫዮለንስ ኢን ዘ አብሰንስ ኦፍ ፒስ ሁል ጊዜ ሀፕን ሊያደርግ የሚችል ነገር አዲ እንዳለችው እውነቷን ነው እኮ የሴቶች እኩልነት አንደር ዘ ሲቹዌሽን ኦፍ ዎር እንትን አይልም። ፒስ ከሌለ የሴቶች እኩልነት እንትን አይልም። አንዱ የጾታዊ ጥቃት አሁን ጦርነት ላይ ለወንዶች ጦርነት ለወንዶችና ለሴቶች እኩል አይነት እንትን የለው። ስለ ጦርነት እና ስለ ፒስ ማጣት ወንዶችና ሴቶች እኩል ወንዶች ኢኮኖሚው ዝም ብሎ ከሄደ ገቨርንመንት ካለ ምናምን ካለ ጦርነት ብዙ ላይሰማቸው ይችላል። ለሴቶች ግን በጣም ይሰማል። አንደኛ የሚጠቁት እነሱ ናቸው። በወታደር በዩ በነን ወታደር በዩ በምናምን ይሄ ጾታዊ ጥቃት እነሱ ላይ ይመጣል። ሁለተኛ ኢኮኖሚያቸው አፌክትድ ነው። ምክንያቱም አሁን ሀገራችን ውስጥ ወንዶች ናቸው ስራ ላይ ያሉት። እነዚህ ሴቶች ወይ በባሎቻቸው ነው የሚተዳደሩት፣ ወይ በልጆቻቸው ነው የሚተዳደሩት፣ በወንድ ልጆቻቸው ነው። እሱ ጦርነት ላይ ሄደው ይሞታሉ። ምን ይላሉ? ኢኮኖሚያቸው አፌክትድ ይሆናል። ሁለተኛ ጦርነት በሚኖርበት ጊዜ ደግሞ ሴቶች እዛ ጦርነት ባለበት ቦታ ውስጥ ሁሉ እንዲጋግሩ፣ እንዲቀልቡ፣ እንትኖቹን እንትን እንዲያደርጉ ይገደዳል። የጉልበት ስራው ይበዛል። ኤግዛክትሊ። እና አብሰንስ ኦፍ ፒስ ሴቶች ላይ ነው ጫናው የሚበዛው። በጣም ጫናው ይበዛል። እና ከዚህ አኳያ ፒስ መኖሩ እኔ ታዴ እንዳለችው ኢዝ ቬሪ ኢምፖርታንት። ኢዝ አብሰንስ ኦፍ ፒስ የሴቶች እኩልነት የሚለውን ለማምጣት ትንሽ ይከብዳል። ኢንፋክት እንደውም በሌሎች ሀገሮች የሌሎች ሀገሮች እንደው የኤዥያን የምናምንን የነ ሴራሊዮንን የነ ላይቤሪያን ምናምን ስታይ እኮ ሴቶች ኡኡ ስላሉ ነው ሰላሞች እንትን ያሉት። እና
ይሄ ኢዝ ቬሪ ኢምፖርታንት። እርግጠኛ የሰላም እንትን ነው ምንድን ነው የሚባለው አለ አይደለም ዳያሎግ እና የምክክር ኮሚሽኑ እዛ ላይ ሴቶችን ኢንቮልቭ ማድረግ ጥሩ ይመስለኛል እና ሀገራችን ፒስ እንዲመጣ ሁላችንም በየእንትናችን ብናደርግ። ሁለተኛ ከዚህ ባሻገር ደግሞ አንድ በጣም ያስደነገጠኝ ሌላ ነገር ያነበብኩት እኔ አይደለም ልጅ አይደለም አትሊስት ሴት የልጅ ልጆቼ አንድ ሴት የልጅ ልጅ አለችኝ። በቃ ወንድና ሴት እኩል ይሆናል ብዬ አስቤ ነበር። ግን የወርልድ ባንክ ሪሰንትሊ የወጣው ሪሰርች እንደሚያሳየው በዓለም ላይ ቅድም ወደኋላ ሄዷል ብለናል እና በዓለም ላይም ሁሉ ወደኋላ የሄደ ነው እና ሴቶችና ወንዶች in the true sense of the word equity እና ኢኳሊቲ ለማምጣት it takes another 120 something years እና 125 ዓመት ይላሉ። 125 ዓመት እና እሱ በጣም ያስደነግጣል። ይህንን ግን ዝም ብለን ማየት ያለብን እንደው 25ቷን ዓመት እንኳን ለመቀነስ we have to እናንተ young women you have to be organized እና ቅድም እንዳልኩት ይሄ ባህሉን ምናምን የሚቀይሩ ፒስፉል ሬዚስታንስ ያስፈልጋል። ፒስፉሊ በሚዲያውም በምናምኑም አሁን እናንተ ቴክኖሎጂ አላችሁ ምናምኑ አላችሁ። በዛ ላይ ኢምፖርታንስ ኦፍ ውመን እና የሴት እኩልነት እኮ ለሴቷ ብቻ አይደለም፣ ለቤተሰቡም ነው፣ ለሀገርም ነው፣ ለልማትም ነው። እስኪ አሁን የሴት እኩልነት ያለባቸው እነ ስካንዲኔቪያን ካንትሪስ ሪሌቲቭሊ ያለባቸውን እዋቸው ውስጥ ሰላማዊ ናቸው። ሰስቴነብል የሆነ ሰላም አላቸው። ፕሮስፐረስ ናቸው ምናምን ናቸው። ያ ጥሩ ኤግዛምፕል ነው እና ይሄንን በየሚዲያዎቻችሁ በየምናምኗቻችሁ እንደው ብታደርጉ እንደው 100ውን እንኳን ባንቀንሰው 25 ዓመቷን አብረዛ እናንተ ልጆች ነግሬያቸው አልነበረም ብዬ የውስጥ ሆኜ ቻሌንጅ ጠይቃቸዋለሁ። እኔ ወደፊት እንደሱ ነው የማስበው እና እናንተሱ አንድ ሚዲያ እኮ ድሮ እኮ ነበረ አትሊስት ቅድም ታዲ ባለችው በደርግ ጊዜ እንኳን ስለ ሴቶች እኩልነት በሚዲያ ይወራ ነበር እንደ አስፈላጊነት። አንድም ነገር የመጨረሻው የኛ ነበር የሸገር እሱን ፈንድ ስለነበር ይመችሽ እሱን ነበር የምሰራው። ከዛ በኋላ ጠቅላላ ሚዲያዎች ላይ ቼክ ስናደርግ ማህበራዊ ጉዳይ የሚባል ቦክስ አድርገው እዛ ውስጥ ስለሚካተት ለብቻው ማህበራዊ ጉዳይ ብዙ ነው። ደግሞ ልንገርሽ አሁን ማህበራዊ ሚኒስትሪ ምንድን ምሏል አይደለ የአረጋውያን የምናምን ተብሏል። ሴት እኮ ክሮስ ከቲንግ ነው የዚህ ሁሉ ሴት ነው ዋናው እንትኑ ምናምኑ እና ሲሆን ለየብቻው መኖር ነበረበት። በጣም ለምሳሌ የአረጋውያን ሴቶች ለብቻው መኖር ነበረበት። ወጣት ሴቶች ለብቻቸው፣ ለገጠሯ ሴት ለብቻ። ግን እሱ እንኳን መሆኑ ቢቀር አንድ ላይ ሴቶች የሚል እንኳን ፕሮግራም የለም። እኛ ልንገርሽ የህገ መንግስቱ ሲረቀቅ የህገ መንግስቱ አርቃቂ ኮሚሽን ምን ብለው ነበር መጀመሪያ ያደረጉት? ለሴቶች፣ ለአረጋውያን፣ ለአካል ጉዳተኞች፣ ለህፃናት ልዩ ጥበቃ ይደረጋል። እኛ አበድን እና አይ ሪሜምበር ማርች 8 እናከብር ነበረ። ዊ ኢንቫይትድ ዋን ኦፍ እንትን እና እኛ ደግሞ ከዛ በፊት የሳውዝ አፍሪካን ያኔ ANC አውጥቶ ነበረ ህግ አውጥቶ ነበር እና በጣም ቢዩቲፉል የሆነ ለእኛ የተስማማን እሱን አንብበን ተዘጋጅተን ጠራናት። ዋን ኦፍ እዛ እንትን ውስጥ ያለችዋን ዋን ኦፍ ዊመን እና ቻሌንጅ አደረግናት። ቻሌንጅ ስናደርጋት 3 ሴቶች ብቻ ነበሩ አርቃቂ ኮሚሽን ውስጥ እና ኦቨርራይድ ተደርጋችሁ ነው ወይ 3 ብቻ ስለሆናችሁ ነው ወይ? አይ አይደለም እና በህግ ላይ በህገ መንግስት ላይ ዲቴል አይጻፍም እንደዚህ ነው የሚጻፈው አለችን። እንዴ ብለን የሳውዝ አፍሪካን አቀረብንላት። በቃ አልቀበልም አለች። ከዛ እዛችሁ ስብሰባ ላይ አስታውሳለሁ ኦሮሚያ ጽህፈት ቤት ውስጥ አዳራሽ ነበር የተሰበሰብ ነው የአዲስ አበባ ሴቶች ምናምን እና ፔቲሽን ጻፍን ታድያለች ብናወራው ጥሩ ነበር። ለአርቃቂ ኮሚሽን ፔቲሽን ጻፍን
እና ስብሰባ ይጠራልን አለን። በአንድ ወር ውስጥ ስብሰባ ጠሩልን። አንቀጽ 35 እንደዛ ነው እና we have to ፒስፉሊ መታገል አለብን እንጂ if we leave it to በቃ ሌሎች እጅ ላይ ከተው ነው እና it's በእጃችሁ ነው ማለት ነው። ቢያንስ ስፔሱን ሜንቴን ማድረግ ያለውን ወደኋላ ያለመመለሱ እሱ እንዳይመለስ የንግግሩን በዚህ አያያዝ እኮ እንደዛ ነው። ማርቼት ማክበር አያስፈልግም የሚል ኮንቨርሴሽን ተጀምሯል። በጣም ነው የገረመኝ። ሁሉም ቀን የሴቶች ቀን ነው፣ ሁሉም ሰው የወንዶች ቀን ነው። ለምንድን ነው ማርቼት የሚከበረው? አሁን እነዚህ የሚሉ ሰዎች እንግዲህ የምናውቃቸው የምናያቸው ጓደኞቻችን የሆኑ አብረናቸው የምንውላቸው እና የቱ ጋ ነው ይሄ ነገር እዚህ የተላለፍ ነው እዚህ ነገር ላይ የደረሰው? እነዚህ ፎር ግራንትድ የምንወስዳቸው ነገሮች ናቸው። ስለዚህ አንደኛው ይመስለኝ እንዳለ ስፔሱ ላይ ያለው መጣ የተባለው ለውጥ ወደኋላ እንዳይንሸራተት በጣም መጠንቀቅ ያስፈልጋል። አንደኛው እሱ ነው እና ዓለም ላይ በጣም የተቀያየረ ስለመጣ ብዙ ነገር በዛ ውስጥ ይህንን ስፔስ እዛው ላይ ቢያንስ ይዞ መቆየት ካልተቻለ በቃ በአጭር ጊዜ ውስጥ እንዳለ ልናጣው የምንችለው የሚሸፈን እንደዚህ ሊሆን የሚችል ነገር ነው አንደኛው። ሁለተኛው ነገር አሁን በቅድም ያወራነው አለ። በሌላ በኩል በጣም ብዙ ኮምፒቲቲቭ ያንግ ሴቶች አሉ፣ ወጣቶች ናቸው፣ ያውቃሉ፣ የተማሩ ናቸው። በስራ መስክ በራሳቸው ሙያ በግል ህይወታቸው እነዚህ በጣም ብዙ ስኬታማ ሴቶች እናያለን ቢያንስ በከተማ ላይ እነዚህ የምናያቸው ሴቶች እና እሱም ግን አዲሽናል ትንሽ በግል አዲሽናል ኃላፊነትን የመውሰድ የፖለቲካል ኢንኮቴሽን አለ አይደለ? ያ ስኬት የብቻ አይደለም። አንዲት ሴት ብቻዋን ፐርፌክት ሆና ፕሮፌሽናል ሆና ዶሜስቲክ ላይፏን አስተካክላ ፐብሊክ ህይወት ላይ እንደዚህ ብላ ምናምን እንዳለ አንድ ላይ ተሰርቶ አይመጣም። የብዙ ነገሮች ቅልቅል ነው የሚሆነው። ትምህርት ቤት መሄድ የዛሬ 30 ዓመት 40 ዓመት የነበረ ስትራግል ውጤት ነው። እኩል ከወንዶች ጋር መማር የሆነ ትግል ውጤት ነው። እነዚህ እኛ ያለፍንባቸው የመጣንባቸው ፕሪቪሌጆች የሆኑ ሰዎች አንድ ላይ በጋራ ሆነው የሆነ ነገር ሞክረው ያመጡት ነገር ነው እና ሁልጊዜ እሱን አዌር መሆን የሚያስፈልግ ይመስለኛል፣ ያንን ማወቅ። ሌላኛው በተጨማሪ ደግሞ ባለንበት ቦታ ሁላ ይሄ ነገር ሌንሳችንን የፖለቲካ ፓርቲሲፔሽን ሲባል ፖለቲካ ፓርቲ ግዴታ መግባት አይደለም፣ አክቲቪስት መሆን አይደለም፣ ወጥቶ እንትን ማለት ምናምን ላይሆን ይችላል። ግን በያለንበት ቦታ ፖለቲካሊ አዌር ሆነን የኛ ሚና በዚህ አሁን ባለንበት ኮንቴክስት ውስጥ ከፌርነስ አንጻር ከፍትሃዊነት አንጻር ማህበረሰብን ከማገዝ አንጻር የኔ ሮል እንደ ኢንዲቪዥዋል እንደ ግለሰብ እና እንዴት ግለሰብ ሴት ምንድነው የሚለውን ነገር ሁልጊዜ አዌር ሆኖ እሱን ነገር ማየት ያስፈልጋል። ምክንያቱም ቀደም እንደተባለ የተለያዩ ቦታዎች ላይ የተለያዩ ሴቶችን ብናመጣ ወደ ላይ ከፍ እያደረግሽ ብትሄጂ ይሄኛው ኮንሽስነስ ከሌለ ሴት ሆኜ የኔ ሚና እዚህ ቦታ ላይ ስገኝ እንዴት ሲሆን ነው የሚሆነው? ማለት ሴቶችን ኢንተርቪው ሳደርግ እንዴት ነው? ከሴቶች ጋር ኢንተራክት ሳደርግ እንዴት ነው? ፓወር ኢምባላንስ በሚኖርበት ወቅት አሁን በዛ ሁኔታ ውስጥ የቱ ጋር ነው የምቆመው? ራሴ እኔ በአንድም በሌላም በኩል የተሳካልኝ ነገር በብዙዎች ድጋፍ ደርሼ ሊሆን ይችላል። ግን እሱን ሚናዬን እንዴት ነው ወደታች የማደርገው? ፖለቲካል መሆን ማለት እኔ በምሰራበት ስራ ላይ እንዴት ነው ፌርነስ ማመጣው? እንዴት ነው ህጋዊ መሆኑን ማረጋግጠው? ፓርቲሲፔሽን እሱ ነው። እኔ የምሰራው ስራ ህጋዊ ነው ወይ? አካባቢ የሚሰሩ ሰዎች ህገወጥ ስራዎች ሲሰሩ እንዴት ነው ለሱ ሪያክት ማደርገው? እንደዚህ ጥቃቅን ነገሮች ማህበረሰብ ውስጥ ተደምረው ነው ፖለቲካ ፓርቲሲፔሽን፣ የሴቶች ተሳትፎ፣ የተሻለ ማህበረሰብ የሚባለው ነገር የሚመጣው እና እሱን መነጣጠል እንደማንችል አንድ ላይ በጣም አብሮ እንደሚሄድ በሆነ መልኩ ማውራት፣ ለዛ ኮንቨርሴሽን ሰዎች እንዲያውቁት ማድረግ እንደዚህ ያለብን እና አንዳንድ ጊዜ በጣም ያሳስበኛል። ምክንያቱም በጣም ኤክሰለንሳቸው በጣም ከፍተኛ የሆነ ባለሙያ የሆኑ እንደዚህ ሴቶች አግኝተሽ ግን በቃ ፖለቲካ ሲባል ኤቭሪዴይ ላይፋችን ውስጥ ሲጋ የምንወስነው ነገር ነው ይረሱታል። እና እኔ ፖለቲካል ውድም እኔ ፖለቲካል አቅም if you are as excellent as this እና as successful as this you definitely know politics ምንም ጥያቄ የለውም። it's just aware ሆኖ እሱን ነገር በዚህ ደረጃ እኔ እንዴት ነው እዛ ውስጥ ያለኝ ሚና የሚለውን ነገር በዚህ ሌቭልም ይቻላል። ኦፍ ኮርስ ፓርቲ ገብቶ መታገልም ይቻላል፣ አክቲቪዝም መስራትም ይቻላል፣ ሌላም አለ በየደረጃው አለ። ግን ይሄኛው ሌቭልም ራሱ በጣም የሚቻል ብዙ ሴቶች ባያሉበት ቦታ ሊያርጉት የሚችሉት ነገር በጣም ኢምፖርታንት ይመስለኛል። ቬሪ ኢምፖርታንት ባለሽበት። በጣም ደስ በሚል ሁኔታ ነው ጥያቄዎችን የመለሳችሁልኝ። ምናልባት ሶሊያም ምን ማድረግ እንዳለባቸው ወጣት ሴቶች ጠቀስ አድርገሻል። ወይዘሮ ገነትስ ለእነዚህ ሴቶች አሁን ለሚመጡት ሴቶች ምን አለ? እሷ እኮ ተናገረች።
ከዚህ በላይ ምን ልበል እንዳልቀባት በጣም አሪፍ ተናገራችሁ። በጣም ነው የማመሰግነው። በጣም እናመሰግናለን። የነበረኝ ቆይታ ያስደስታል። በጣም ደስ ብሎኛል። ምንድነው ክብር ይሰማኛል በእውነቱ። በጣም እናመሰግናለን። እንኳን ጠራችሁ። በርቱ እንግዲህ በርቱ።